ሰው ልጅ ሰልፍለስ መሆን ይችላል ወይ? ሽኮኮች የሆነ ጭልፊት ወይ የሆነ ጠላት ሲመጣ ሊያጠቃቸው ለምሳሌ አንድ ቦታ ተሰብስበው ነው የሚኖሩት። ምልክት ያሰማል ማለት ነው፣ ይጮሃል። በሚጮህበት ሰዓት እንግዲህ በጭልፊት የመበላት እድሉ ከፍ አለ ማለት ነው። ምክንያቱም ያየዋል፣ የራሱን አደጋ ላይ እየጣለ ነው። ግን በዛ ጩኸት ሌሎቹን መጠበቅ ይችላል፣ ሌሎቹ ያመልጣሉ። ያ ኮንሸስሊ የሚደረግ አይደለም። ባቡር እየመጣ አንድ ሰው ወደ ሆነ አቅጣጫ እየሄደ ነው ማለት ነው። ባቡሩን አቅጣጫውን የማስቀየር እንትን አለ። በዛ በኩል 5 ሰዎች ቆመው፣ በዚህ ጋር ደግሞ አንድ ሰው ቆመው፣ ባቡሩ 5 ሰዎች ወዳሉበት በኩል እየሄደ እያየ ሆነው ሊጨፈልቃቸው ነው። ፍሬኑን ስቷል ባቡሩ ማለት ነው። በዚህ ጋር ደግሞ አንድ ሰው አለ በዚህኛው ሀዲድ በኩልና አንተ የባቡር መንገዱን የመቀየር እንትን አለ፣ ስልጣን አለክ እና ምን ታደርጋለህ ነው በቦታው። ሰላም የሀገር ሰው ሀረግ ፖድካስት ተመልሷል። ዛሬ ከዮዲት አማኑኤል ጋር ነን። ዮዲት አማኑኤል ከትልልቅ የሞራል ፍልስፍና ሀሳቦች መካከል አንዱ የሆነውን አልቱሪዝም ወይ ደግሞ ራስን ለሌሎች ጉዳይና ለሌሎች ፍላጎት አሳልፎ የመስጠትና መስዋዕት የማድረግ ፍልስፍናን ብቃኛለን። አብራችሁን ቆዩ። እንኳን ደህና መጣሽ። እንኳን ደህና ቆይ። በጣም ፎርማል እንኳን ስንሳሳ ቆይተን ዞር ብዬ ራስሽን ብታስተዋውቂ ደስ ይለኛል። ዮዲት እባላለሁ፣ መምህር ነኝ። እንደገናም ደግሞ እንዲህ ማህበራዊ ሚዲያዎች ላይ ምናምን ባይራ ላይ የተወሰነ እንደዚሁ ዝም ብዬ የምታዘባቸውን ነገሮች ለመጻፍ ሞክራለሁ። ባይራ ዲጂታል መጽሔት ማለት ነው። ባይራ ዲጂታል መጽሔት ያው በዚህ አጋጣሚ እንግዲህ ባይራ ዲጂታል መጽሔት የተለያዩ በጣም ጎበዝ ጸሐፊያን የራሳቸውን ምልከታ የተለያዩ አርቲክሎችን የሚጽፉበት እንትን ነው፣ ፕላትፎርም ነው። እዛ ላይ እንግዲህ እንዲያነቡ ጋብዛለሁ። በዚህ አጋጣሚ ያው የምታነሻቸው ሀሳቦች ደግሞ ያው እኔ ሌሎችን መድረኮች ላይ ስላየሽ ሞሮፍ ፊሎሶፊካል የሆኑ ለምሳሌ የጥበብ ስራዎች ወይ ደግሞ የስነ ጽሁፍ ስራዎችንም ፊሎሶፊካል የሆነ ወይ ደግሞ ሰዎች በዘመናት ውስጥ ሲጠይቋቸው፣ ፈላስፎች ሲያስቧቸው፣ ሲፈክሯቸው ነው የሚባል የኖሯቸውን ሀሳቦች ነው አናላይዝ የምታደርጊው እና ጽሁፎችም ለመጻፍ የምትሞክሪው በዛ መንገድ ነው እና ያ እንዴት እንደ መንደርደሪያ እንዲሆነን ነው ያንን ልምድ እንዴት አዳበርሽው ማለት ነው? ያው እንግዲህ ንባብ አካባቢ አለን ትንሽ ቀረቤታውም ወደዛ አዝማሚያችን ወደዛ ነው ብዙ ጊዜና ከንባብ ጋር ሲሄድ ደግሞ ምርጫዬ ፕሪፈር ማድረጋቸው ደግሞ ጽሁፎች አሉ። ትንሽ ከፍልስፍና ነክ ጉዳዮች ላይ በደንብ እንትናል ፍላጎት አለኝ ማለት ነው። ወደዛ እንትን እላለሁ። ጽሁፍም ወደዛ ምንድነው ያዘነበለ ጽሁፎችን ለመጻፍ የሚያሰብኩት ትንሽ ከፍልስፍና ጋር በተያያዘ ይሄ ኔጌቲቭ የሆኑ እንትኖች አሉ። ብዙ ያለ መረዳት አለ አይደለም እና በጣም ቀላል የሆኑ ጉዳዮችን ዴይ ቱ ዴይ ላይፋችን ላይ ያሉ ጉዳዮችን ከፍልስፍና አንጻር እንዴት እንደሚታዩ ትንሽ ማለት ፍልስፍና ሲባል የሆነ ወደ ውስጥ ስትገባ በእርግጥ በጣም ኮምፕሊኬትድ ነው ምናምን ትንሽ ለመረዳትም አስቸጋሪ ነው። ግን ዴይ ቱ ዴይ ላይፋችን በጣም ቀላል ከሚባሉ በጣም የጅል ጥያቄ ከሚመስሉ ነገሮች ተነስቶ ፍልስፍና የት ድረስ እንደሚሄድ እና ከእለት ተእለት እንቅስቃሴያችን ጋር ፍልስፍናው እንዴት እንደሚገናኝ ማለት ዝም ብሎ ስራ የፈታ ሰው እያነሳ የሚጠይቀው ጥያቄ አይደለም። ፍልስፍና የሆነ የሚያነሳው ኢሹ የጠፋበት ወይ ከኛ ህይወት ጋር ከምንኖረው ላይፍ ጋር ምንም አይነት ግንኙነት የሌለው ነገር እንዳልሆነ ትንሽ እሱን ለማሳየት የሚያክል ነው እና ወደ ራሳችን አምጥቶ ትንሽ ለማብራራት መሞከር ያክል ነው እንጂ ሞር በጣም ኮምፕሊኬትድ ነው፣ ውስብስብ የሆነ ዘርፍ ነው። በእርግጥ ብዙ ጊዜ እንደውም ፍልስፍና ሲባል ሞር ሪሊጂየስ ለሆኑ እሳቤዎች በጣም ተቃራኒ የሆነ አሁን ምናልባት ከዚህ በኋላ የምናነሳውን ሀሳብ ሰዎች ሲሰሙ ፍልስፍናን በዛ ፖፑላር የሆነ አንደርስታንዲንግ የሚረዱ ሰዎች የሚያርሙት ነገር ያለ ይመስለኛል። ፍልስፍና ውስጥ የሚታሰበው ፍልስፍና የሰዎችን ሃይማኖት፣ ማንነት፣ እሴት ለማስጣል የመጣ ያው እሱም የፍልስፍና አካል ሊሆን ይችላል በተወሰነ በጣም ብሮድ ስለሆነ ማለት ነው። ግን እንደዚህ አይነት አረዳዳድ ላይ ቲንካል ብዙ ጊዜ ፍልስፍና ሲባል በቃ አምላክን መካር ነው እንደዚህ ነው ቀጥታ ሪሌት የሚያደርጉት ከዛ ነገር ጋር ነው። አክቹሊ አንድ እንትን ያው ይጠይቃል። ፍልስፍና መጠየቅ ነው። የጥበብን ፍለጋ አይደለ፣ እውቀትን ፍለጋ ነው። ማይነካው ማይዳስሰው ፓርቲ የለም።
ሶ አንደኛው የሪሊጅን ወይም ደግሞ የጋድ ኤግዚስተንስ ምናምን ጉዳዮች ይነካካሉ እሱም ላይ። ከሱ ውጪ ደግሞ እንደገና ምንድነው በልማድ የምንኖራቸው ማህበራዊ ህይወቶች እያንዳንዱ እውቀት ነው ብለን አውቀናል ብለን የምናስባቸውን ነገሮች ኩዌሽን ያደርጋል ማለት ነው እያንዳንዱ። ሶ ከሪሊጅን ጋር ምናምን ብቻ የተገናኘ አይደለም። ብዙ እንደውም በመካከለኛው ክፍለ ዘመን ብዙ ጊዜ በቃ ፍልስፍና ነው የምወደው አውይ በቃ እንደዚህ ምናምን ኦሾን አንበባበደ ኦሾ ደግሞ በጣም ኦሾ ፍልስፍና ነው ለማለት ይከብደኛል። የኦሾ ስራዎች ግን ከዚህ በፊት ተማሪ እያለን የኦሾ ስራዎች የሚታሰቡበት መንገድ ነበረ እና በቃ የኦሾን ስራ አዘ ፊሎሶፊ ነው የሚታሰበው እሱም። ከዛ በኋላ ደግሞ የሱ አስተምሮ አለ። እሱም ራሱን የቻለ ከልት ነው ባይተውና እሱን ራሱ እንደ ፍልስፍና አስቦ ኢቭን አረዳዱ ራሱ እንደ ከልት ይመስለኛል። ለምሳሌ አሁን በዛ ውስጥ ፕራክቲሶች እንዳሉ አሁን ለምሳሌ ፍልስፍና ፕራክቲስ አይደለም ወይ የሆነ ሪቹዋል ምናምን አሉት ሪቹዋል የሆኑ ነገሮች ጥያቄ ምናምን ልናነሳ እንችላለን። የራሱ የሆኑ መልኮች ሊኖሩት ይችላሉ። ግን ይሄ ከአምልኮ ጋር የሚገናኙ ከመንፈሳዊ ፕራክቲስ ጋር የሚገናኙ ነገሮች በሆነ ልክ ፊሎሶፊ እንደሆኑ የፊሎሶፊ ኢሰንስ እንደሆኑ ከመረዳት አንጻርም ይመስለኛል ኦሾን ፕሪፈር የሚደረገው። አይ ቲንክ ያ እንትን ነው አዌርነስ ችግር ይመስለኛል። ምክንያቱም አሁን ካየክ የሳይኮሎጂ ስራዎች ይባሉና ሳይኮሎጂ ተብሎ እነዚህ ሰልፍ ሄልፕ መጽሐፎች ምናምን አይደል እንትን የሚደረግልህ የሚቀርብልህ አሁን ሮበርት ግሪን ምናምን ትባላለክ ሪል የሆነው ሳይንቲፊካል የሆነው ሳይኮሎጂ ሳይሆን ከዛ ፍልስፍናም ሲባል ደግሞ የማቀላቀል አይነት ነገር አለ። ፍልስፍናና ሳይኮሎጂንም የማቀላቀል ነገር አለ። እኔ በቃ ንባብ ላይ አሁን ብዙ ጊዜ ታነቢያለሽ ምን አይነት መጽሐፍ ነው የምትወጂው? ፍልስፍና ሳይኮሎጂ ስትል ወይ ደግሞ ሳይኮሎጂም ስትል ቀጥታ ከፍልስፍና ጋር ነው የሚገናኘው። ያው እንትን የማድረግ አይደንቲፋይድ የማድረግ ምናምን እንትን ይመስለኛል። እና ያው ፍልስፍና መጠየቅ ነው ራሱን የቻለ ሎጂክ ተከትሎ ያው እውቀትን መፈለግ ነው። የምንድነው ፊሎሶፊ አይደለ የጥበብ ፍቅር ነው በቃ። ሳይኮሎጂም ራሱን የቻለ ነው። እነ ኦሾ ምናምን ደግሞ ራሱን የቻለ ከልት ነው። ድሮ ትዝ ይለኛል ተማሪዎች ሆነን ንባብ ምናምን ይባልና የሆነ ፌንት የሚያደርግ ልጅ ነበረ ምናምን ማለት ነው እና ይወድቃል ምናምን ከዛ ምን ሆኖ ነው ምናምን ሲባል አይ የእንትን ምንድነው ሳይኮሎጂ እያነበበ እኮ ሳይኮህም በእናቱ ነው እና ያኔ ፋሽን የነበረው የነ ራምፓ ኦሾ ምናምን መጽሐፎች ነበሩና እነሱን ነው የሚያነበው። ሳይኮሎጂ ማረሉ ግን ያው እስከ ተወሰነ ጊዜ ድረስ በቃ እንደዛ ነበር እኔ የማስበው። ስቲል እስከ እንደዛ የሚታሰብባቸው ሁኔታዎች አሉ ግን በጣም ልዩነት አላቸው። ሁሉም ሰው ፍልስፍናን በዛ ጥልቀት ልክ መረዳት አለበት። ጥልቀት ላይሆን ይችላል ግን በዚህ ኢሰንስ መረዳት ደግሞ አለበት ማለት እንችላለን። የለበትም ፍልስፍና ሁሉም ሰው ሊረዳውም አይችልም ሲጀመር መረዳትም የለበትም። ግን አንደኛ እንትኑን ፍልስፍና የሚባለው ነገር ምንድነው ማለት ጀጅ ለማድረግም የሆነ ነገር እንዲህ ነው ለመሸሽም ለመራቅም ምን ማለት እንደሆነ ማወቅ ኤቭሪ ዘርፍ እያንዳንዱ ዘርፎች ላይ የሆነ እንትን እውቀት ቢኖረን ማለት የሆነ መሰረታዊ የሚባሉ ነገሮች ላይ ማለት ነው እንጂ በጥልቀት ፍልስፍናን ሁሉም ሰው መረዳት አለበት ጭራሽ የማይሆን ነገር ነው። እና ያው ህይወቱን ግን ያው ኤግዛማይን ለማድረግ መጠየቅ የሚኖርበት ደግሞ ጥያቄዎች አሉ። የፍልስፍና አንደኛው እንትኑ ሎጂክ ነው አይደለ? ላይክ ሎጂክ ደግሞ በእለት ተእለት ህይወታችን ላይ የሚዳብር ነገር ነው። ምክንያታዊነት ኤቭሪ ሀሳቦችን ስናደራጅ ምክንያታዊ በሆነ መንገድ እያንዳንዱ ዲሲሽናችንን ያው እየዳበረ ነው የሚሄደው። አኗኗራችን አለ አይደለ? ብዙ ጊዜ በደመ ነፍስ ነው ዲሳይድ የምናደርገው የሆነ ነገር የምንወስነው ምንድነው ኤቭሪ ንግግራችን ምናምን ዝም ብሎ ነው እና ኮንሽስ መሆን አይችልም። እያንዳንዱ ሰው እያንዳንዱ ድርጊቱ ላይ እንትን ሊሆን አይችልም። ግን ምክንያታዊነት አሁን የሚዳብር ነገር ነው። ቀስ እያለ የተሻለ ምክንያታዊ ምናምን የሆነበት እንትን አለው። ሶ የሚዳብር ነገር ነው። ሎጂክ አሁን እያንዳንዱ የትምህርት እንትን ላይ ይሰጣል። አይ ቲንክ ለሁሉ ፍልስፍና ብቻ ሳይሆን ድሮ ፍልስፍና አካባቢ ብቻ ነው የምታየው ሎጂክ ምናምን ሲባል፣ አሁን ለሁሉም የትምህርት ዘርፎች ሎጂክ ይሰጣል አይደል?
በጣም አስፈላጊ ስለሆነ ማለት ነው። ዛሬ ወደ ተገናኘንበት ጉዳይ ደግሞ ይሄ እንደ መንደርደሪያ የተጠቀምነው ሀሳብ ነው። ከፊሎሶፊ በጣም ሰፊ የሆኑ ጉዳዮች መካከል አንዱ የሞራል ፍልስፍና ነው። ወይ ደግሞ የሰው ልጆችን ኢንተራክት የሚያደርጉባቸውን የሞራል እሳቢዎች የሚተነትኑ ብዙ አይነት ፍልስፍናዎች አሉ። ያው እነሱን እንዲህ ናቸው ብለን መዘርዘር አሁን አንችልም፣ በጣም በርካታ ናቸው። እና ከዚህ ውስጥ ደግሞ አንዱ አልቱሪዝም የሚባለው ወይ ደግሞ ሰልፍ ሳክሪፊኬሽን፣ ራስን ለሌሎች አሳልፎ ለሌሎች ፍላጎትና ለሌሎች ደስታ አሳልፎ መስጠት፣ ደስታ ብቻ ላይሆን ይችላል፣ ብዙ ጉዳይ አለው፣ አሳልፎ መስጠት ነው። እና አልቱሪዝምን እንዴት ትረጃዋለሽ ከሚለው እንጀምር እና ለሚያዩንም ሰዎች ይህንን ሀሳብ የሚረዱበትን የተወሰነ ስኮፕ ስጭልን ማለት ነው። እንግዲህ አልቱሪዝም ሲባል ቀጥታ እንግዲህ ጽሁፍ ላይ የተወሰነ እንትን ብየዋለሁ እና ባዮሎጂካል የሆነ አረዳድ አለው እና ደግሞ የሞራል ፍልስፍናው ጋር ስንመጣ ደግሞ ሌላ አይነት እንትን ይኖረዋል ብዬ አስባለሁ፣ እንደኔ ሀሳብ ማለት ነው። ምክንያቱም ባዮሎጂካል የሆነ ማንኛውም ፍጥረት ኦርጋኒዝም ኢንስቲንክቹዋል በሆነው ቢሄቪየሩ የሚያሳየው ነገር ነው አልቱሪዝም የሚመስል ማለት ነው። ጀስት አሁን እንዲህ ስናየው ነው እኛ አሁን ከውጭ ሆነን ስለሆነ የምናየው ሰልፍ ሳክሪፊኬሽን ይመስላል። ግን አሁን ስናየው ነገሩን ዲፕሊ ኢቮሉሽናሪ ባዮሎጂ የሚያጠኑ ሰዎች አልቱሪዝም እንዴት ነው የሚያዩት፣ ከሳይኮሎጂው አንጻር እንዴት ነው የሚታየው፣ እሱ አለ። እንደገና ደግሞ ከሞራል ፊሎሶፊ አንጻር ስንሄድ ደግሞ እንዴት ነው ቢሄቭ የሰው ልጅ ሲኖር እንዴት ነው ቢሄቭ ማድረግ ያለበት፣ ዋትስ ራይት ዋትስ ሮንግ ምናምን የሚለውን ስለሆነ ሰው ጋር ስንመጣ ደግሞ ሌላ እንትን ይዘን ነው የምንመጣው። እና ያው ብዙ ጊዜ የባዮሎጂው እንትን አልቱሪዝም ኤቭሪ ኦርጋኒዝም አልቱሪስቲክ የሆነ ቢሄቪየር ያሳያሉ። ሶ ለምንድን ነው የሚያሳዩት ሲባል መነሻቸው ጀነቲካሊ ጂኑ ራሱን እንትን አድርጎ ሰስቴን አድርጎ ለማቆየት ወይም ኮፒ ለማድረግ ራሱን እንዲያመቸው ያንን ሜተድ ይጠቀማል ማለት ነው። ማነው የዳርዊን ቲዮሪ አለ አይደለ? ናቹራል ሰሌክሽን ላይ አሁን ይሄ የአልቱሪስቲክ ቢሄቪየር የሆነ አጌነስት ይመስላል የናቹራል ሰሌክሽን እንትን ፕሪንሲፕል ወይም ደግሞ የሰርቫይቫል ኦፍ ዘ ፊተስት የሚባለውን ፕሪንሲፕል የሚቃወም ይመስላል። እና ይህን ጉዳይ ያብራራው ሪቻርድ ዳውኪንስ የሚባል ኢቮሉሽናሪ ባዮሎጂስት ነው። እና እሱ ያብራራበት መንገድ አለ። እና እንትኖች ነው በጣም ፈንዳሜንታል የሆኑ ዩኒቶች ኦርጋኒዝሙ ሳይሆን ጂኑ ነው ዋናው ሰርቫይቭ የሚያደርገው፣ ተወዳዳሪው ጂኑ ነው። ሶ ጂኑ ራሱ ዝርያው ማለት ነው ያ የሚያስቀጥል ተወዳዳሪው ኮምፒት የሚያደርገው ምናምን ለ4 ሚሊዮን ይርስ ራሱን ለማስቀጠል እንትን የሚያደርገው ጂኑ ነው፣ ኦርጋኒዝሙ አይደለም። እኔ ማለት እኔ እናንተ አለ አይደል፣ ስለኔና ስላንተ አይደለም፣ በእኔና ባንተ ውስጥ ስላለው ጂን ነው የሚያወራው። ሶ ያ ጂን ራሱን ለማስቀጠል ሲል እንደዚህ አይነት አልቱሪስቲክ ቢሄቪየር የሚመስሉ እንትኖችን ያሳያል። ኤቭሪ ኦርጋኒዝም ያሳያል። አይ ቲንክ ይቅርታ አቋረጥኩሽ፣ ግን ደግሞ በደንብ ይሄንን ሀሳብ እንዲረዱት ምሳሌ መስጠት ያለብን ይመስለኛል። ለምሳሌ ሰውን ምሳሌ ማድረግ እንችላለን። ሰው ያው ብዙ ጊዜ ከሰዎች አሁን የሆነን ሰው ሄደን ስንረዳ የሆነ ነገር ስናደርግ ስንንከባከብ ምናምን ሰዎች ብቻ ይሄንን ነገር የሚያደርጉት ይመስለናል፣ ቤተሰቦቻችንን ኬር ስናደርግ ምናምን። ግን ይሄ ባህሪ ሰው ጋር ብቻ ያለ አይደለም ነው፣ ኦርጋኒዝሞች የሚያሳዩት ነው። ለምሳሌ እነ ቫምፓየር ባቶችን ማንሳት እንችላለን። አንድ ቫምፓየር ባት ምግብ ካላገኘች የሆነ ሰዓት ትሞታለች። ሶ ምን ያደርጋል? ምግብ ያገኘው ቫምፓየር ባት ለእንትኑ ብለድ ሼር ያደርገዋል ማለት ነው ላላገኘው። ከዛ ያኛው ደግሞ ይሄኛው በሚያጣበት ሰዓት ያኛውም እንትኑን ይመልሳል ማለት ነው። ሪተርን አለው። ሪተርናል ያልሆነው ደግሞ አሁን ለምሳሌ ሽኮኮዎችን ማንሳት እንችላለን። ሽኮኮዎች የሆነ ጭልፊት ወይ የሆነ ጠላት ሲመጣ ሊያጠቃቸው ለምሳሌ አንድ ቦታ ተሰብስበው ነው የሚኖሩት። ሶ ምልክት ያሰማል ማለት ነው፣ ይጮሃል። በሚጮህበት ሰዓት እንግዲህ በጭልፊት የመበላት እድሉ ከፍ አለ ማለት ነው። ምክንያቱም ያየዋል፣ የመታየት እድሉን ራሱን አደጋ ላይ እየጣለ ነው። ግን በዛ ጩኸት ሌሎቹን መጠበቅ ይችላል፣ ሌሎቹ ያመልጣሉ። የአደጋ ጥሪ ነው። ሶ እነሱ ይሸሻሉ ማለት ነው። ራሱን ግን አደጋ ላይ ነው እየጣለ ያለው። ይሄ ኮንሸስሊ የሚደረግ አይደለም፣
ያው እንትን ኢንስቲንክቹዋል ድራይቭ ነው በቃ እሱ ነው ድራይቭ የሚያደርጋቸው። ሶ ለምንድን ነው እንዲህ አይነት ቢሄቪየር የሚያሳዩት? ንቦችንም ማየት ትችላለህ። አሁን ንቦች ደግሞ ምንድነው ሃይቡን ለመጠበቅ ወይም ደግሞ እዛ ውስጥ በቀፈ ውስጥ ያሉ እንትኖችን ለመጠበቅ አንድ ንብ አንዴ ከተናደፈች በኋላ ትሞታለች። ሶ ጠላት ሲመጣ ወይ ተርብ ምናምን ሊሆን ይችላል ትናደፋለች። ከዛ በቃ ሟች ናት ከተናደፈች። ያ የቀረውን ኢንታየር ግሩፕ ለመጠበቅ ነው። ሶ ለምንድን ነው አሁን እንትን ሰርቫይቫል ኦፍ ዘ ፊተስት እንትን ፕሪንሲፕሉን ስታየው የሆነ የሚቃረን ነው የሚመስለው። እና ለምንድን ነው እንዲህ አይነት ቢሄቪየር የሚያሳዩት ታዲያ? ራሱን አደጋ ላይ ከጣለ የሆነ ኪሳራ ነው የሚመስለው። ግን የዋናው ጉዳይ እንትን አይደለም፣ ኦርጋኒዝሙ አይደለም፣ ጂኑ ነው። ሶ አሁን የኪኖቹን በመጠበቅ ለምሳሌ ንቦቹ ወይ ሽኮኮች የራሳቸውን ኪን በመጠበቅ ልጅ ሊሆን ይችላል፣ እናት ሊሆን ይችላል፣ ወንድሞቹን ምናምን ሊሆን ይችላል ሼር ሃይ ፕሮፖርሽን ኦፍ ዴር ጂን ይጋራሉ ማለት ነው። ለምሳሌ አባትና ልጅ ስታይ እናትና ልጅ 50-50% ጂናቸውን ሼር ያደርጋሉ። ሶ የሚሰላው እንዴት ነው? እንትኑ ኢፌክቲቭ ነው አይደለም ወይ ስኬታማ ነው አይደለም የሚለው የኮስቱ ማለት ራሱን ያጋለጠው ሳክሪፋይስ ያደረገው ኮስት አለ። ከዛ ደግሞ ከሌሎቹ ጋር የሚጋራው እንትን አለ፣ ጂን አለ። ምን ያህል ፐርሰንት ነው ጂን ሼር የሚያደርጉት? ከዛ ደግሞ የተገኘው ጥቅም ደግሞ ለምሳሌ 2 ወንድም ነው 4 ወንድምህን ያተረፍከው ራስን አጋልጠክ ሁለቱ የሼር የሚያደርጉት መጠንና እንደገና ደግሞ ትርፉ እነሱ ያገኙት ጥቅም ተባስቶ ከኮስቱ ከበለጠ፣ ኮስት ማለት የአንዱ ግለሰብ የእሱ መጥፋት ነው፣ ከሱ ከበለጠ ይሄ ናቹራል ሰሌክሽኑ በጣም ኢፌክቲቭ ነው ማለት ነው። ሶ በዚህ ምክንያት እንትኖች ኦርጋኒዝሞች እንዲህ አይነት ቢሄቪየር ያሳያሉ። ሌላኛው ደግሞ ሪስፕሮካል የሚባል አለ። እሱ ደግሞ ስክራች ማይ ባክ አይ ዊል ስክራች ዩርስ ነው። ዛሬ የሆነ ነገር አርግልኝ ወይ ነገ አረግልሃለሁ ወይ ዛሬ ካረኩልክ ነገ ታረግልኛለህ። እንዲህ አይነት እንትን አለ ኔቸር ውስጥ ማውቅ ያቀልል ያስኬዳል ወይ ነው። ዛሬ የሆነ ነገር ማረግልኝ ነገ የሆነ ነገር እንደታረግልኝ ኤክስፔክት አርጌ ነው። ያው ኮንሺየስሊ አይደለም የተፈጥሮ ራሷን እንትን የምትልበት መንገድ ስለሆነ አለ እንዲህ አይነት የቫምፓየር ባቶቿ እንደዛ ነው። ዛሬ ብለድ ሼር ያረገቻት እንትን ነገ እንድታረጋት ይጠበቃል። በዚህ መሀል ቺተሮች አሉ ማይመልሱ ምናምን እንዲህ አይነት እንትኖችን ማህበራዊ እንትኖችን በደንብ ማየት ምናምን ያስፈልጋል። ያው ኮንሺየስሊ ሳይሆን በተደጋጋሚ በሚደረጉ ነገሮች አሁን እንደዚህ ቺተሮችን መለየት ምናምን ካልተቻለ ይሄ እንትን ሪስፕሮካል እንትን ብዙም ውጤታማ ላይሆን ይችላል። ሰው ብቻ ሳይሆን ኤቭሪ ኦርጋኒዝሞችም እንዲህ አይነት ባህሪ ራሳቸውን ለመጠበቅ ጂናቸውን ለማስቀጠል ምናምን የሚያሳዩት ባህሪ ነው። ስለዚህ እያንዳንዱ ፍጥረት ውስጥ እንደዚህ አይነት ካራክተር አለ ማለት ነው። ኔቸር ራሷን እንትን የምታረግበት መንገድ ስለሆነ ይሄ እንግዲህ ከባዮሎጂ ላይክ የሰው ልጅ ጋር ሳንመጣ ከተፈጥሮ አስፔክት ማለት ነው። የሰው ልጅ አልቱሪዝም ሲባል አልቱሪዝም ማለት ፎር አዘር ኮንሰርን ራስን ሳክሪፋይዝ ማድረግ ነው። ከሰልፊሽነስ ውጪ ሰልፍለስ መሆን ማለት ነው። ከራስ ጥቅም ውጪ ለሌሎች ራስን ሳክሪፋይዝ ማድረግ፣ ራስን ኮስት ማድረግ ወደሚለው ነው የምንመጣው። ይሄን ጉዳይ ስናመጣው እንግዲህ ኮንሽስሊ ነው። ሞራል ሲባል በመሰረቱ ሞራል የሰው ልጅ ሞራልን ስለ ሞራል ስናወራ ስለ ሰው ልጅ ነው በቃ ግዴታ። ምክንያቱም ኮንሽስ እና ፍሪ ዊል ያለው ምናምን ብለን የምናስባቸው እንደገና ምክንያታዊ ነው ብለን ስለምናስብ የሰው ልጅ ድርጊቱ ያስጠይቀዋል ወይም ደግሞ ያሸልመዋል ብለን ይሄን ሀሳብ ይዘን ነው። ስለዚህ አንድን ግለሰብ አንድን ሰው የምትጠይቀው ወይ ደግሞ የምትሸልመው ለድርጊቱ ተጠያቂነት ሲኖረው ነው። ተጠያቂነት የሚኖረው ደግሞ ይሄ ግለሰብ ነጻ ፍቃድ ሲኖረው ነው። እሱ ሌላ የፍልስፍና እንትን አለው ስለ የነጻ ፍቃድ ጉዳይ ግን አለው ብለን በቃ ሞራል ስንል እንግዲህ
ነጻ ፈቃድ አለው ግለሰቡ ወይ ድርጊቱ ላይ ወይ ሀሳቡ ላይ ወይ ስሜቱ ላይ የሆነ ቦታው ላይ ብቻ ነጻ ፈቃድ አለው ብለን ነው የምንነሳው። ሶ ይሄ ነጻ ፈቃድ ያለው ግለሰብ ነው ኩዌሽን የምናደርገው ማለት ነው። ሶ የሰው ልጅ ኮንሽስ ሆኖ አልቱሪስቲክ ቢሄቪየር ማሳየቱ ልክ ነው ወይስ አይደለም ወደሚለው እንሄዳለን ማለት ነው። መጀመሪያ ዲፋይን አድርገናል። ራስን ከራስ ጥቅም ውጪ ምንም ራስን ኮንሲደር ባላረክበት ሁኔታ ለሌሎች ራስን ሳክሪፋይስ ማድረግ ነው። ግን አንዳንድ ኤክሰፕሽናል የሆኑ ጉዳዮች ስላሉ በደንብ ፒውርሊ እንትንን ዲፋይን እንዲደረግ ማለት ነው። ለምሳሌ ሰዎች በተለያየ ኢንቴንሽን አንድ በጎ ነገር ሊያደርጉ ይችላሉ፣ ኢቭን ራሳቸውን አደጋ ላይ ሊጥሉ ይችላሉ። ስለዚህ ይሄ አልቱሪዝምን ስንተረጉመው በምን አይነት ኢንቴንሽን ነው ሰዎች ራሳቸውን ሳክሪፋይስ የሚያደርጉት? አሁን ቀድመሽ ስታነሹ ባዮሎጂካሊ ለምሳሌ ጂን ለማስቀጠል ወይ ደግሞ ያ ፍጥረት እንዲቀጥል ሲባል ናቹራሊ ይሄ አይነት ቢሄቪየር አለ፣ ይሄ የራሱ መልክ አለው። እሱን እንተውና ግን ደግሞ ሰዎች በተለያየ ሁኔታ ውስጥ ራሳቸውን አሳልፎ የሚሰጡባቸው አጋጣሚዎች አሉና በምን ኢንቴንሽን ሲሆን ነው አልቱሪስቲክ ነው ይሄ ቢሄቪየር የምንለው ማለት ነው? ያ አሁን የሰው ልጅ ፒውርሊ አልቱሪስቲክ ቢሄቪየር ሊያሳይ ይችላል ወይ ማለት ከራሱ ጥቅም ከራሱ ሰልፍለስ ሲጀመር የሰው ልጅ ሰልፍለስ መሆን ይችላል ወይ ወደሚለው ስንመጣ ሳይኮሎጂውም ብዙ አይደግፈው። ምክንያቱም አሁን ዩንግን ምናምን ብናይ የሰው ልጅ ራሱ አንኮንሽስ የሆነ ድራይቭ አለው። ኮንሽስሊ አስቦት ላይሆን ይችላል እንትን አድርጎ እንዲባረግ እንዲደረግልኛል ወይ ይሄን ፈልጌ ምናምን ብሎ ላይ አስበው ይችላል። ግን አንኮንሽስ የሆነ ድራይቭ አለው፣ ሂድን የሆነ ማይታወቅ የሆነ ነገር ሳደርግ እኔ የሆነ አይነት ኢንቴንሽኔ ሌላ ሳይሆን የሆነ በውስጤ ሀይድ የተደረገ የሆነ አይነት ድራይቭ አለ ተብሎ ይታሰባል። ሳይኮሎጂውም እንደዛ ነው የሚለው። ባዮሎጂካሊም ስንመጣ እንዳየነው ነው። ከራሱ ውጪ መሆን ይችላል ወይ የሰው ልጅም ማንም የትኛውም ኦርጋኒዝም ስንል ኢትስ ኢምፖሲብል ብዬ ነው ማስበው እኔ ማለት ነው። ሶ አንዳንዴ የሆኑ አይነት አይዲያል የሆኑ ሀሳቦች አሉ ላይክ የእኩልነት ምናምን ዲሞክራሲ ምናምን የሚባሉ ሀሳቦች አሉ አይደል? እንትን ናቸው ማለት አይዲያል ናቸው፣ ኤግዚስት የሚያደርጉ ነገሮች አይደሉም። ግን የሰው ልጅ ይሄ ተፈጥሯዊ ራስ ወዳዱነቱ አለ አይደል? እሱን ለመግራት አሁን እንጠቀምባቸዋለን እንጂ የምር ኤግዚስት የሚያደርግ ነገር ነው ብዬ አላስብም። የሰው ልጅ ከዛ ውጪ በሆነ መንገድ አልቱሪስቲክ የሆነ ቢሄቪየር ያሳያል ብዬ አላስብም። ነገር ግን ያ ኢንቴንሽኑ ምንድን ነው ማን ነው የሚለው ይጠየቃል ማለት። ስለዚህ ለዛ ነው አልቱሪዝም ማለት ራስን ኮስት ማድረግ ማለት ከራሴ ፍላጎት ሀሳብ ምንድነው ሞራል ከራሴ ቫልዩ ከራሴ ውጪ በሆነ መንገድ ዝም ብዬ ተነስቼ ለሌሎች ራሴን ሳክሪፋይስ ማድረግ ማለት ነው። አይዲያል ነው ብዬ ነው ማስበው ሀሳቡ በራሱ ሲጀመር። ግን በፍልስፍናውም ብዙ ያጨቃጨቃጭም ጉዳይ ነው፣ ብዙ የተባለበትም ጉዳይ ነው። ሶ ለምሳሌ የነ ፕሌቶንና የኢማኑኤል ካንትን ሀሳብ ብናይ እዚህ ጉዳይ ላይ የነሱ እንትናቸው የሞራል ፕሪንሲፕላቸው አንድ አካል ሞራሊ ምንድነው ኮሬክት ነው ወይም ደግሞ ራይት ነው ሮንግ ነው የሚለውን እንትን የሚሉት ሰውየው ከሚሰማው ስሜት ከራሱ ሀሳብ ያለ አይደለ ከራሱ ጥቅም ተነስቶ ከሆነ ድርጊቱን ያደረገው ጥሩ ነገር ቢያደርግም ያን ያህል እንትን አይደለም። ስፔሻሊ ማኑኤል አሁን ኢንቴንሽን ነው የሚለው። ኢንቴንሽንክ አንተ አይደለም መሆን ያለብህ ወይ ስሜትክ ምናምን አይደል። ስሜትክ ላይ ቤዝ አድርገህ ምናምን ከሆነ ኢንቴንሽንክ ላይክ የሞራል ስታንዳርድ በቃ መሆን ስላለበት አንድ ነገር ልክ ስለሆነ እንደ አዘ ዲዩቲ ታደርገዋለህ፣ ያኔ ልክ ነው ይባላል። እንደዛ ነው። ግን ኢንቴንሽኑ ራሱ የሰው ልጅ ፒውርሊ ከራሱ ፍላጎት ውጪ ነው ወይ ብለን ስንሄድ እሱ ራሱ ሌላ እንትን ነው። እኔ እንደኔ ከጠየቀኝ አይደለም። ብዙ አይነት እንትኖች ገፊ ምክንያቶች ይኖሩታል እና ከዛ አንፃር ነው ሶ አልቱሪዝም ሲባል ያው በዛ መንገድ ካየነው መቀጠል እንችላለን ማለት ነው። ስለዚህ አልቱሪዝም ሀሳብን ይዘን የፕሌቶ ላይ ስንሄድ አሁን ፕሌቶ ምን ይላል ላይክ እሱ የቨርቹ ሞራል ፊሎሶፊ እንትን የሚያደርግ ነው የሚያራምድ ነው እና የሰው ልጆች ስብዕናቸውን መገንባት ላይ ነው የሚያተኩረው።
ሶ ላይክ እንደ ራይት ነገር ነው የሚያየው። ትክክል ነው። ሰልፍ ኦብሊጌሽን እንደ ግዴታ በግዴታ የምታረጋቸው ነገሮች ማለት ልክ ስለሆነ በጣም አሁን ለምሳሌ እሱ ምን ይላል የሰው ልጅ የነፍስ ክፍል በሶስት ይከፍልና ሪዝን ስፕሪት እና አፒታይት ብሎ ይከፍለዋል። እና የሰው ልጅ ሶስቱ የነፍስ ክፍሎች አሉ። አፒታይት ማለት በጣም ይሄ ቀላል የሆኑ ፍላጎቶች በጣም ተራ የሚባሉት ምግብ፣ መጠጥ ምናምን እርካታ ምናምን የመሳሰሉትን እንትኖች ድራይቭ የሚያደርገው ነው። ስፕሪት ደግሞ ይሄ ምንድነው ክብር፣ ዝና ምናምን የሚፈልገው የነፍስ ክፍል ነው። የመጨረሻው ከፍ ሃይራርኪያል ነው እና የመጨረሻው ሪዝን የሚለው ደግሞ አለ ማለት ነው። ሪዝን ላይ አሁን እሱ ነው ምክንያታዊውና እውነትን የሚፈልገው የነፍስ ክፍል። ሰው የሰው ልጆች በዛ የነፍስ ክፍል ሲመሩ ነው በቃ ጀስት ናቸው የሚለው ማለት ነው። ቨርቹ የሚለው እሱ ያንን ነው። እውቀትንም የሚያገናኝበት እንትን አለ ማለት እንትን ብላው ከሆነ አልጎሪ ኦፍ ዘ ኬቭ የሚለው የሆነ ቲዮሪ ያለው አይደለም። እዛ ውስጥ የሰው ልጅ አሁን በጣም በተራ ነገሮች የሚሸወደው ማለት ላይክ እዛ ውስጥ አሁን እንዲህ እግራቸው ታስሮ ምናምን ፊታቸውን አዙረው ወደ ዋሻው ግድግዳ የተቀመጡ ሰዎች አሉና የሚያዩት ሻዶ አለ ከኋላቸው የሚያልፉ ሰዎች ምናምን የነሱን ሻዶ ነው የሚያዩት እና ያንን ሪያሊቲ አድርገው ነው የሚቀበሉት ነው። ሶ እነዛ ሰዎች አሁን የሚያዩት እውነታ በጣም ለእውነታ የራቀ ነው፣ ልክ አይደለም። ሶ ለነሱ ግን ያ ነገር ትክክል ነው ብሎ ነው የሚያስበው። ሶ ሰዎች አሁን በማይረባ ነገር ምግብ፣ መጠጥ ምናምን ሲያስደስታቸው እንዲ በእርካታ ምናምን ሲሉ ገና ናቸው። በዛ ስቴጅ ነው የሚያያቸው ማለት ነው። ሪያሊቲው ስላልገባቸው ነው ብሎ ነው። አሁን የሰው ልጅ ቨርቹ ነው አይደለም ምንም ከእውቀት ጋር የተገናኘም ነው። ቨርቹ ኢዝ ኖሌጅ ነው የሚለው። ሶ ሰዎች የሚያጠፉት መጥፎ ነገር የሚያደርጉት ካለማወቅ ነው። ሶ ለምግብ ለመጠጥ ምናምን ራሱን በጣም እንትን የሚያደርገ ሰው እውቀቱ ደካማ ነው ብሎ ነው የሚያስበው ማለት ነው። ሶ የመጨረሻው የሰው ልጅ የእውቀት ደረጃ ላይ ከደረሰ እንትን መሆን ይችላል፣ ጀስት ፐርሰን መሆን ይችላል። ሶ ለሱ እንደዛ ነው እንግዲህ ራሱን ሳክሪፋይዝ ማድረጉ ሳይሆን ማለት ያው ይሄ ሪዝነብል የሆነ እንትን ማለት ነው። ለተራ ነገሮች የማይሸወድ ያው ማቴሪያሊስቲክ ወርልድ የማይሸውደው ምናምን ግለሰብ ላይክ ቨርቹ ነው ማለት ነው። ሶ ያንን ነገር ነው እንደ ዲዩቲ የሚያስቀምጠው ማለት ነው። ያው ጽሁፉ ላይ የጤና ባለሙያዎቹን የስራ አድማ ተመልክቶ እሱን እንደ ምሳሌ ለመጠቀም ሞክሬያለሁ አይደል። ያ ምንድነው በሰዓቱ የጤና ባለሙያዎች ከዚህ በፊት የነበራቸው ሮል አለ። ኦኬ ከሱ በፊት ያ ለምን እንዳልሶት ተሳለኝ እንትን ፕሌቶ ምን ይላል? ጀስት ላይፍ ኢዝ ቤተር ዛን አንጀስት ላይፍ ይላል ማለት ነው። ሶ ዘ ሪፐብሊክ የተሰኘው መጽሐፉ ላይ እንደዛ አይነት ሀሳብ ያነሳል። ሶቅራጠስን ተጠቅሞ ነው። ስለዚህ ወንድማማቾቹ ይጠይቁታል፣ እንዴት ነው መጀመሪያ ጀስት ላይፍ ማለት ጀስት ፐርሰን የምንለው የትኛው ነው? ከዛ ደግሞ ጀስት ላይፍ እንዴት ነው ከአንጀስት ላይፍ የተሻለ የሚሆነው? ስታንዳርዱ ምንድን ነው ነው? ሶ ጀስት ፐርሰን ያለው ቅድም ያብራራ ነው አለ አይደል? ጀስት ፐርሰን የሚባለው አንድ ሰው ሪዝነብል የሆነች የነፍስ ክፍሉ ስትመራው ያኔ ጀስት ላይፍ ነው ያለው ያ ሰው እንላለን። ከዛ እንዴት ነው ታዲያ ጀስት ላይፍ ያለው አንጀስት ላይፍ ካለው የተሻለ ህይወት የሚኖረው? ለምሳሌ ይሉታል አንድ ሰው በጣም ጥሩ ሰው ነው፣ ለማህበረሰቡ የሚያገለግል በጣም መልካም የሚባል እንትን ነው። ነገር ግን አለ አሁን ጥሩ ሰው ሲባል አዘር ሪዋርድ የሚያገኛቸው ነገሮች አሉ። ምንም ማለት ማቴሪያሊስቲክ የሆነ ነገር እንኳን ባይሆን ክብር አለ፣ ዝና አለ፣ ከዛ ማህበረሰቡ ለዛ ግለሰብ ያለው አመለካከት አለ፣ የተለየ ቦታ ይሰጠዋል ምናምን እንዲህ አይነት ነገሮች አሉ። ግን ዋት ኢፍ አንድ ግለሰብ በጣም ጥሩ ሆኖ ነገር ግን ማህበረሰቡ በዛ ልክ ያንን ግለሰብ ሪዋርድ ባያደርገው፣ እንደውም እንደ ሌባ ቢታይ፣ በጣም ቢፈረድበት፣ ቢቀጠቀጥ፣ እንደውም እስር ቤት ገብቶ በቃ ህይወቱን እስከ ማጣት ድረስ ቢደርስ ጥሩ የሆነው ሰው ማለት ነው። ከዛ ደግሞ አንጀስት የሆነው ሰው ደግሞ ማህበረሰቡን ማኒፑሌት ማድረግ አታሎም ሊሆን ይችላል አታሏቸው የተሻለ በቃ ማህበረሰቡ አክብሮት ልጁን ድሮለት ምናምን የሆነ የተሻለ እንትን ቦታ የሚሰጠው ሰው እንደዛ አይደለ? ክብር አለ፣ ዝና ኖሮት ምናምን ካለ ከሁለቱ አሁን የትኛው ነው እንትን የተሻለ ላይፍ ያለው ብለው ይጠይቁታል።
ይሄን ጉዳይ እና እንትን ማለት እንችላለን። ለምሳሌ በበጎ አድራጎት ያሉ ግለሰቦች አሁን ይሄንን ነገር ቢያጡት ምንም አይነት ከማህበረሰቡ የሚያገኙት ምንም አይነት እንትን ከሌለ እንደውም በቃ እንደ መጥፎ ሰው ቢታዩ የተሻለ ላይፍ ይኖራሉ ወይ ብለን ማሰብ እንችላለን ብለው ይጠይቁታል። ያው እሱ የመለሰላቸው ከእንትኑ ጋር በተያያዘ ነው። እና አንድ ሰው ደስተኛ የሚሆነው ማቴሪያሊስቲክ የሆነ እንትን ስላገኘ፣ የሆነ ሪዋርድ ስለተሸለመ፣ የሆነ ሰውነቱ ስለተመቸው፣ ይሄ ምንድነው አፒታይት የሚባለው የነፍስ ክፍል ደስተኛ ስለሆነ እሱ ዶሚኔት ስላረገ ምናምን አይደለም። የሰው ልጅ ደስተኛ የሚሆነው እቺ ሪዝን የምትባለው የነፍስ ክፍሉ መምራት ስትችለው ነው የተረጋጋ የሆነ ላይፍ የሚኖረው። የተረጋጋች ነፍስ የምትኖረውም እንደዛ ሲሆን ነው ብሎ ያስባል። ሶ በዛ መልክ ነው የሚመልሰው ማለት ነው። ሶ የጤና ባለሙያዎች ጉዳይ የሆነ ሰዓት ላይ ድሮ ጤና ባለሙያ መምህር የሆነ ፕሮፌሽናል የሆነ ነገር ገና ወደ ለውቀት ያለን ምንድነው ፕሮፌሽናል የሆኑ እንትኖችም ሙያዎችም ገና ነበሩ በሰዓቱ። ማህበረሰቡ የተሻለ ቦታ ይሰጣቸዋል። ኢቭን ዶክተር መምህር ምናምን ሲባል የተለየ ሪስፔክት ነበረ። ኢቭን ማለት ዘፈኑላሉ ወሰዳት አስተማሪ ከክፍያው ባነሰ ከክፍያው ባሻገር ምን አለ ክብር አለ፣ ሪስፔክት፣ ከዛ ሶሻል ስታተስ ማለት ነው ስታተስ አለ። ከዛ ደግሞ ምንድነው በቃ የሆነ አለ አይደለ የተለየ አይነት እንትን አለው፣ ቦታ ይሰጠዋል። ያ ሰው ምን ቅድሚያም ሊሰጠው ይችላል የሆነ ጉዳይ ላይ። ከዛ ውጪ ክፍያውም ያን ያህል የከፋ አልነበረም፣ የተሻለ ነበር እንደውም። ሶ አሁን ላይ ይዘነው ስንመጣ አሁን ላይ እነዚህ ፕሮፌሽናል የሚባሉ ሙያዎች በጣም የወረደ ገቢ ነው ያላቸው። የወረደ ሲባል ቤተሰባቸውን ማስተዳደር በማይችሉበት ልክ በጣም ዝቅተኛ ገቢ ነው የሚከፈላቸው። ከዛ ደግሞ ኮሚኒቲውም ያን ያህል ትኩረት አይሰጣቸውም፣ ብዙም ቦታ አይሰጣቸው። ከነሱ ይልቅ እንግዲህ በጣም ይሄ ምንድነው በቀላል መንገድ የሆነ ኢንፍሉዌንስ ማድረግ የቻሉ ግለሰቦች ምናምን በጣም በቃ ተከብረው ምናምን ቦታ ተሰጥቷቸው ስለነሱ እንትን ሲባል ታያለክ። እነዚህ ጭራሽ ማህበረሰቡ ማክበር አቆመ አይደል? ድሮ የነበራቸው ቦታ ላይ አይደለም ያሉት። ሰርቫይቭ ለማድረግም አስቸጋሪ ሁኔታ ላይ ነው ያሉት ምናምንና ጥያቄ አንስተው ነበረ። እንትን ምንድነው የጥቅማ ጥቅም እንትን የጥቅማ ጥቅም እንደገና የደሞዝ ነው የደሞዝ የሰዓትን ማሻሻያ እንዲደረግ ጥያቄ ያቀርበው ነበረ። ያው ችላ ተብለው የሆነ ሰዓት ላይ አድማ አድርገው ነበርና በሰዓቱ ብዙ የሚደርሱ አስተያየቶች ነበሩ። ማለት እነዚህ ሰዎች የሆነ ያህል ሄደው ጠይቀዋል መጠየቅ ባለባቸው ልክ፣ ነገር ግን ያን ያህል ትኩረት አልተሰጣቸውም ምናምን። ሶ እነዚህ ግለሰቦች የተወሰኑ ግለሰቦች ማለት ከማህበረሰቡ አንጻር እንደ እንትን ነው የምናያቸውና ብዙ አይነት ኮንትሪቢዩሽን እንትን አድርገዋል ለማህበረሰቡ። ምክንያቱም የጤና ጉዳይ፣ የትምህርት ጉዳይ ምናምን የሚባሉ ነገሮች ለኛ ማህበረሰብ በጣም ነሰሰሪ ናቸው። ሌላው ሙያ ማለት ሰው ሶሻል ሚዲያ ላይ የሚያየው ምናምን ሰርቪሱ ቀርቶበት ይሄ እንደዚህ አይነት ነገሮች ዲና የሚደረጉ አይደሉም፣ በጣም ነሰሰሪ ናቸው። አብዛኛው የኛ ማህበረሰብ ክፍል ካየክ የሚኖረው አኗኗር ይታወቃል። ሰርቪስ ማግኘት ማለት በጤና ጉዳይ ላይ በትምህርት ጉዳይ ላይ በጣም አስቸጋሪ ነው። ሶ እነዚህ ሰዎች በጣም ቤዚክ ደግሞ የጤና አገልግሎትም በደንብ ያልተሟላበት ሀገር ነው አብዛኛው በቃ ያሉትም እንግዲህ በዚህ ሁኔታ ላይ ማለት የስራቸው ክብደት ይሄ ቫልዩ አልተሰጠውም ነው እያረጉ ያለው ነገር ለማህበረሰቡ ያበረከቱ ያሉት አስተዋጽኦ ያን ያህል ቦታ አልተሰጠውም ካለው ከማህበረሰቡ ፍላጎት አንፃር ማለት ነው። ሶ እነዚህ ሰዎች ማህበረሰቡን እያገለገሉ ነው። በስራቸው ደስተኛ ሊሆኑ ይችላሉ፣ በሚያረጉት ነገር ሳትስፋይድ ሊሆኑ ይችላሉ። የሆነን ግለሰብ የሆኑን ማህበረሰብ እያገለገልኩ ነው ብሎ ሊያስብ ይችላል። ግን እሱ የሚያገኘው ሪተርኑ ላይ ዜሮ የሚባል ደረጃ ነው ማለት ምንም እያገኘ አይደለም ነው። ከማህበረሰቡ የሚያገኘው ክብር ምናምን የሚባሉት ነገሮች ቀንሰዋል የሉም ማለት ይቻላል። እንደገና ክፍያውም ዝቅ ያለ ነው ማለት ነው። ሶ እነዚህ የጤና ባለሙያዎች ቤተሰብ አላቸው የሚያስተዳድር፣ ከነሱ የሚጠብቅ የሆነ ሪስፖንሲብል ናቸው ለገዛ ቤተሰባቸው። ከሞራል ፊሎሶፊው ብንወጣና ነገሩን ይሄ ኢንስቲንክቹዋል በሆነው ወይ ብናየው
እነዚህ ሰዎች ቅድሚያ ራሳቸውን ሳክሪፋይስ ማድረግ የነበረባቸው ለገዛ ቤተሰባቸው። ምክንያቱም ሃይ ፕሮፖርሽን ኦፍ ዜር ጂን የሚጋሩት ቤተሰቦቹ የነሱ ቤተሰብ ልጆቻቸው ምናምን ናቸው። ቅድሚያ ከነሱ ነው እንደሚሆነው የነበረው። አሁን እነዚህን ሰዎች ከተፈጥሯዊ ባህሪያቸው ውጪ ሞራሉ እያስገደዳቸው ያለው ዝም ብላችሁ ራሳችሁን ሳክሪፋይስ አድርጉ የሚለው ከኢንስቲንክቹዋል ከሆነው ቢሄቪየራቸውም ውጪ ነው። ከዛ ደግሞ ከሞራል ወደ ሞራልም ስንመጣ ኢቭን ምክንያታዊ ነው አይደለም የሚለውን አሁን ያው የፕሌቶ ሀሳብ አለ የራሱ እንትን ስላለው የሱ እና ያንን ጉዳይ ስናይ አሁን እሱ በቃ ዲዩቲ ያረለ አንድ ነገር ያው የሚያረጉት በቃ ሪዝነብል ስለሆኑ ነው፣ ምክንያታዊ ናቸው። ምክንያታዊ ከሆኑ ደግሞ በቂ ነው። ኤክስተርናል ጉድስ ምናምን አስፈላጊ አይደለም ብሎ ነው የሚያስበው። ሶ አርስቶትል ደግሞ እዚህ ጉዳይ ላይ ምን ይላል ወይም ሊል ይችላል ዳይሬክትሊ አላለም ግን ሊል ይችላል በሚለው ከሱ የሞራል ፊሎሶፊ አንጻር ስናየው የሱ ሀሳብ እንትን ነው። የሰው ልጅ መጀመሪያ ከሌሎቹ ያው የሞራል ጉዳይ ስለሆነ የሰው ልጅ መጀመሪያ ከሌሎች እንስሳቶች በምን ይለያል፣ ዩኒክ የሚያደርገው ባህሪው ምንድነው ይልና የሰው ልጅ ራሽናል ቢንግ ነው፣ ራሽናል አኒማል ነው፣ ምክንያታዊ እንስሳ ነው። ሰው ያንን ይዞ ነው የሚነሳው ማለት ነው። ስለዚህ የሰው ልጅ የመጨረሻው ግብ አንድ ነገር ሲያደርግ የመጨረሻው ግቡ ምንድነው? ገንዘብ ነው፣ ዝና ነው ወይስ ፕሌዠር ነው፣ እርካታ ነው ብሎ ያያቸዋል እነሱንም ማለት ነው። ገንዘብ ሊሆን አይችልም። ምክንያቱም ገንዘብ ማለት የሆነን ነገር ለማድረግ ሚንስ ነው፣ መንገድ ነው፣ ማግኛ መንገድ ነው እንጂ እሱ የመጨረሻ ግብ ሊሆን አይችልም። ዝናም ከሆነ የሌሎች ሰዎች ፍቃድ ላይ ተመሰረተ ነው። ምክንያቱም እኔ አሁን ዝነኛ ወይ ክብር ምናምን ከፈለኩኝ የሌሎች ሰዎች በጎ ፍቃድ ላይ ነው የተመሰረተው፣ እኔ ጋር አይደለም እንትኑ። እነሱ ካልፈለጉ አያከብሩኝም፣ የሚቀር ነገር ነው። ፕሌዠርም ከሆነ ፕሌዠር ደግሞ ኤቭሪ አኒማል የመጨረሻው ግቡ ነው ብሎ ያስባል። ይበላል፣ በጣም ሳጥቃ ፕሌዠር ያገኛል ማለት ነው፣ ይረካል፣ በቃ የሆነ ነገር ያደርጋል። የሰው ልጅ ደግሞ ከዛ እንትን ያለ ነው። የሰው ልጅ የመጨረሻው ግቡ ፕሌዠር መሆን አይችልም፣ ምክንያቱም ኤቭሪ እንስሳ ግብ ስለሆነ። ስለዚህ የሰው ልጅ ምክንያታዊ ነው። ምን ሊሆን ይችላል የመጨረሻው ግቡ ይልና ዩዶሚና ሚላት ወርዳለች። ደስታ እንደማለት ማለት የሆነ ደስታ ፕሌዠር ምናምን የሚባሉ ነገሮች ባይዘው ያው የተራራቀ ትርጉም አላቸው። አማርኛው ሲመጣ ፕሌዠርም ሲባል ያው ወደ ደስታ ብለን ዝም ብለን እንተረጉመዋለን። እሱ የሚለው ዩዶሚና ሚላት አለች። ያው ወደ አማርኛው ደስታ የምትለዋን ዝም ብለን እንጠቀም። ያ ዩዶሚና የሚመጣው የሰው ልጅ ምክንያታዊ የሆነ ውሳኔ አሰጣጥ ወይም ደግሞ ድርጊት ሲያደርግ ነው ያንን ደስታ የሚያገኘው የሰው ልጅ ብሎ ያምናል ማለት ነው። ስለዚህ ይህንን ጉዳይ ሲያብራራውን ሁለት የምጣኔ ሀብት ጫፎችን ያዘጋጃል። እዚህ ጋር በጣም ኤክሰስ የሆነ ማግኘት፣ እዚህ ጋር ደግሞ ዲፊሸንሲ እጥረት፣ በጣም እጥረት ማለት ነው። ስለዚህ የሰው ልጅ የሚያረጋቸው ነገሮች በጣም እዚህ ጫፍና ጫፍ ከሆነ ወይ በጣም ኤክሰስ የሆነ ቦታ ላይ ቢቆም ወይም ዲፊሸንሲ ላይ ቢቆም ሁለቱም ጋር ቢቆም ደስታ ማግኘት አይችልም። መሀል ላይ ሚን የሚላታለች መሀል፣ ያንን ነው ምክንያታዊ ውሳኔ አሰጣጥ የሚለው ማለት ነው። ምክንያታዊ የሆነ ውሳኔ አሰጣጥ ላይ ሲደርስ ሰው ወይ ሲያደርግ ደስታ ያችን ዩዶሚና ማግኘት ይችላል። አሁን አንድ ነገር ራይት ነው ሮንግ ነው ስንል ውሳኔው እንደ ዩዶሚና አግኝቷል አላገኘም፣ ደስተኛ ሆኗል አይደለም። ስለዚህ ደስታ ደግሞ ባላንስ ማድረግን ይጠይቃል። ለምሳሌ በጣም ፈሪ መሆንና በጣም ጀብደኛ መሆን። በጣም ፈሪ ሰዎች አሉ። ምንም ነገር ከማድረግ ተቆጥበክ ፈርተክ የሆነ ነገር ስታረግ እዛ ጋር ደስተኛ አይደለም። ከዛ እኔ በጣም በቃ መፈራው ነገር የለም ምናምን በጣም ጀብደኛ ከሆንክም ያም ነገር ልክ አይደለም። ስለዚህ ምንድነው መሆን ያለበት? ባላንስ መሀሏ ናት ሚን፣ ከዚህም ባላንስ ሊሆነ እንትን ማለት ነው። ስለዚህ የጤና ባለሙያዎች ዳር እንትን ናቸው፣ ጀስት የሚባሉ ፐርሰንት ሊሆኑ ይችላሉ። ነገር ግን ከውጪ ማግኘት ያለባቸውን ኤክስተርናል ጉድ በምንም ተአምር ማለት በምንም ያው እያገኙ አይደለም ነው
ሞስት ፕሮባብሊ ስናየው። ስለዚህ እነዚህ ሰዎች ደስተኛ መሆን አይችሉም። ስለዚህ ድርጊታቸው ማለት አድማቸውን ሊቃወም አይችልም። ድርጊታቸው ደግሞ ማለት ዝም ብለን በቃ አይ ሰርቪስ እየሰጠን እኛ ማህበረሰቡን እያገለግልን መኖር ይበቃናል ብለው በዛው ቢቀጥሉ እነዚህ ሰዎች ደስተኛ ናቸው ወይ ተብሎ ሲጠየቅ አይደሉም ብሎ ነው ሊል የሚችለው። ስለዚህ ያው አሪስቶትል ኤክስተርናል ጉድ እንትን አይደለም ዋናው ግብ አይደለም፣ ግን ያስፈልጋል ለሰው ልጅ ያስፈልጋል ብሎ ነው የሚያስበው። ስለዚህ እሱ በዛ እንትን ይለዋል ማለት ነው። ከዛ ወደ እነ ኢማኑኤል ካንት ምናምን ስንመጣ ደግሞ እሱ በቃ ዲዩቲ ቤዝድ ነው። ዲዮንቶሎጂካል ሞራል ፊሎሶፊ ነው ማለት አንድ ነገር ልክ የሚሆነው ወይም ልክ የማይሆነው እንትን ስለሆነ ነው። በቃ ልክ ስለሆነና ስላልሆነ ነው። ለምሳሌ ምንድነው ሪሊጂየስ እንትኖች አሁን እዚህ ውስጥ በደንብ እንትን ይላሉ። አንድ ነገር አድርግ አታድርግ ምናምን ነገሩ ልክ ነው አይደለም ተብሎ ተበይኖ ነው የሚሰጠው። ከዚህ በፊት የነበሩትን ስናይ አሁን አንድ ነገር ልክ ነው አይደለም ለማለት ራሱ እንዴት በምን ስታንዳርድ ነው ምናምን የሚባለው እንትን አለ። የኢማኑኤል ካንት ጋር በቃ ዲዩቲ ቤዝድ ነው። አንድ ነገር በራሱ ልክ ስለሆነ በራሱ ልክ ስላልሆነ ነው። አንድ ሰው ድርጊት ሲያደርግ የሆነ ጥሩ ነገር ወይ መጥፎ ነገር ጥሩ ነገር ሲያደርግ ከሞራል ፕሪንሲፕሉ ተነስቶ ነው ያንን ነገር ማድረግ ስላለበት ነው እንጂ የሚያደርገው የሆነ አይነት ስሜት ስለተሰማው ወይ ዘመዶቹ ስለሆኑ ወይ ከዚህ በፊት የሚያውቃቸው ሰዎች ስለሆኑ የሆነ እርዳታ ምናምን ቢያደርጉ እንደንትኑ ሞራል ቫልዩ አይሰጠውም ድርጊቱ ማለት ነው። ከራሱ ሞቲቭ ነው የተነሳው ምናምን ብሎ ውድቅ ነው ማለት ነው። ስለዚህ ለምሳሌ መንገድ ላይ ስትሄድ የሆነ ሰው ተቸግሮ ታያለ ወይ የሆነ አይነት ከዛ በቃ ስሜትክ ይነካል ወይ ምናምን ብላ አጽነክ ስታረግ ያ ነገር ሞራሊ አክሰፕትድ አይደለም ድርጊቱ ማለት እንትን ቫልዩ ሞራል ቫልዩ የለውም። ምክንያቱም ከራስ ነው ተነስተ ካያረክልህ ከስሜት የተነሳ ነው በቃ ወይ የምታውቀው ሰው ምናምን የሆነ ነገር ተቸግሮ ስታይ ቶሎ ምናምን ብለክ የሆነ ነገር ስታረግለት አይ ሞራል ቫልዩ የለውም ነው ሊልክ የሚችለው። ካለምንም ይሄ ነው እንግዲህ ቱሪዝም እዚህ ጋር የሰው ልጅ እውነት እንደዛ ማድረግ ይችላል አይችልም እሱ ሌላ እንትን ነው። ግን በቃ ነገሩ መደረግ ስላለበት ኤቭሪ ቦታ ብትሄድ ማንኛውም ሰውን ብታገኝ ለየትኛውም እንትን ካለምንም እንትን ቀስቃሽ እንትን ድርጊቱን ማድረግ አለበት። የሆነ የተሳተው ሚዛን ማስተካከል አለበት አንድ ሰው የእሱን የሞራል ግዴታው እንደዛ የሚል ፕሪንሲፕል አለ። እሷን ይዘክ በሄድክበት ያንን ነው አክት ማድረግ ያለበት። ስለዚህ አሁን የዚህ የጤና ባለሙያዎች ጉዳይ የኑሮ ችግር አለብን እንደዚህ ቤት ኪራይ እንደዚህ ተቸግረን ቤተሰቦቻችን አደጋ ላይ ሆኖ ምናምን እዚህ ጋር ማተር ያደረግ ማድረግ ስላለባችሁ ሪስፖንሲቢሊቲስ ስላለባችሁ ያንን ነገር ማድረግ አለባችሁ ነው። ግድ አዝ ዲዩቲ ነው በቃ ነገሩ። ስለዚህ አድማ ማድረጉ ጥያቄ መጠየቁ የሆነ ሰርቪሱን ማቆሙ ምናምን ልክ ነው ብሎ አያስብም ማለት ነው እንደ ግዴታ ስለሚታሰብ። ከዛ እዚህ ጋር ያው እንግዲህ እናየዋለን ብዙ ሰዎች አሁን የሆነ ጥሩ ተግባር ያደርጋሉ፣ ሰዎችን ይረዳሉ፣ የሆነ ነገር ላይ ይሳተፋሉ አይደል? እነዚህ ሰዎች ኢንቴንሽናቸው ምንድነው ብለን እንጠይቃለን። እውነት እንደሚለው ካንት እንደሚለው ምንም አይነት ድራይቭ የላቸውም ወይ ኢሞሽናል ድራይቭ ሊሆን ይችላል ምናምን ዝም ብለው ነው ወይ የሚያደርጉት መሆን ስላለበት ነው ወይ ብለን ማየት እንችላለን ሲል አይ ቲንክ ግን ከሱ ቀደም ብናረገው ደስ የሚለኝ ከዚህ ሀሳብ ደግሞ ኤክስትሪምሊ ደግሞ ተቃራኒ የሆኑ ደግሞ የሞራል ፍልስፍና አራማጆችም አሉ እና ይሄንን የሐኪሞች እንቅስቃሴ እንደ ምሳሌ እናድርገውና የነሱን የሞራል ሀሳብ ደግሞ ታነሻለሽ አይ ቲንክ እና አይን ራንድ ምናምን ሌሎችን ፈላስፎች አሉ። ከዛ በኋላ ፍልስፍና ደግሞ በጣም ከባዱ ነገር ምንድነው የፍልስፍና ሀሳቦች እየሄዱ ስርዓት የመፍጠር ብዙ ነገር ውስጥ የመግባት አቅምም አላቸው በፎርቹኔትሊም አንፎርቹኔትሊም ማለት ነውና በሐኪሞች እንቅስቃሴ ውስጥ ለምሳሌ የሐኪሞቹን እንቅስቃሴ በጣም ሲያጣጥሉ የነበሩ ሰዎች ከነሱ
ሞራል ዲዩቲ ሲጠብቁ የነበሩ ኢማኑኤል ካንት እንደሚለው ማለት ነው የሞራል ዲዩቲ ሲጠብቁ የነበሩት የማህበረሰብ ክፍሎች አይተሽ ከሆነ ያን የሚያደርጉበት ድሪቭን የሆነ ደግሞ ምክንያታቸው የራሳቸው ፍላጎት ሰልፍ ኢንተረስት ነው። ለምሳሌ እኛ ሆስፒታል ሄደን አገልግሎት ማግኘት አልቻልንም፣ ስለዚህ እነዚህ ሰዎች ገብተው መስራት አለባቸው የሚል በጣም የተራራቁ አይነት ፍልስፍናዎች አንድ እንትን ላይ ማለት ነው አንድ ሰው ላይ ነው ሰፍሮ የምናገኘው እና ይሄ ደግሞ በጣም ተፈጥሯዊ የሆነውን የሰው ልጅን ሰልፊሽነስ የሚያሳይ ይመስለኛል። ለራሱ ፍላጎት ራሱን የመጥቀም ፍላጎት ሌሎች ሳክሪፋይ ሌሎች ለሌሎች የሚከፍሉትን ዋጋ እንደ ግዴታ እያስቀመጠ እዚህ ድረስ ይደርሳል ማለት ነው የሰው ልጅ ሰልፊሽነት። ስለዚህ ከሰው ልጅ እንደዚህ አይነት ራሱን የማስቀደም ፍላጎት አለው ከሚል መነሻ ደግሞ የሞራል ፍልስፍናቸውን የሚሰሩ ደግሞ ኤክስትሪምሊ ተቃራኒ የሆኑ ደግሞ አስተሳሰቦችን የሚያራምዱ ፈላስፎች አሉ እና ደግሞ እሳቢዎችም አሉ። እነሱን ደግሞ በተወሰነ መልኩ እናንሳና ስለ ኢንቴንሽኖቹ ደግሞ እንመለሳለን። እኛም ጊዜ ላይ ያሉ በጣም ብዙ ፐብሊክ ላይ አሁን ሞር የዲጂታል ሚዲያ ዘመን ስለሆነ ሁሉም ነገር ካራክተራይዝ ይደረጋል አደባባይ ላይ እና የእነሱንም ኢቨን ስም እየጠራን ሰዎች እየጠቀስንም እናነሳዋለን። ከዛ በፊት ግን ይህንን ተቃራኒ የሆኑ ሀሳቦችን እናራምድ። የቀረሽ ደግሞ ካለ በዚህም በኩል አናላይዝ የሚደረጉ ካሉ እሱንም አንድ ላይ አንሽልኝ። ያው ከዚህ በተቃራኒው ለምሳሌ አሁን የኮንሲኩዌንሻሊስት የሆኑ ፊሎሶፈሮች አሉ አይደለ? እነሱ ዩቲሊታሪዝም እነሱ አሁን የብዙሃኑን ደስታ ላይ መሰረት ያደረገ እንትን ነው። ለምሳሌ አሁን የሆነ እንትን አለ የሆነ ቲዮሪ አለ እንደ ምሳሌ እንትን ሲል አንድ ባቡር እየመጣ አንድ ሰው ወደ ሆነ አቅጣጫ እየሄደ ነው ማለት ነው። ባቡሩን አቅጣጫውን የማስቀየር እንትን አለክ። በዛ በኩል 5 ሰዎች ቆመው በዚህ ጋር ደግሞ አንድ ሰው ቆሟል ነው። ባቡሩ 5 ሰዎች ወዳሉበት በኩል እየሄደ ነው። እያየ ሆነው ሊጨፈልቃቸው ነው፣ ፍሬኑን ስቷል ባቡሩ ማለት ነው። በዚህ ጋር ደግሞ አንድ ሰው አለ በዚህኛው ሀዲድ በኩልና አንተ የባቡር መንገዱን የመቀየር እንትን አለክ፣ ስልጣን አለክ እና ምን ታደርጋለህ ነው በቦታው ላይ ብትሆን። አሁን እነዚህ የብዙሃኑን ደስታ መሰረት አድርገው የሚነሱ ፈላስፎች ከ5 ሰው ከሚጎዳ አንዱ ቢጎዳ ይሻላል። ኮንሲኩዌንሻሊስት ናቸው፣ ውጤት ተኮር ስለሆነ ከዛ አንጻር አሁን እንደዛ ካሰብክ ወደ 5ቱ ሰው ወደ አንዱ ሰው ልትቀይረው ትችላለህ። ነገር ግን አንዱ ሰው ሲገጭ አንተ ከሞራል ተጠያቂነት አታመልጥ። ምክንያቱም ያንን ነገር የአንድ ሰው ሞት ምክንያት ሆነሃል ማለት ነው። ምናምን ብለክም ዝም ብለህ ካየህም እያየህ 5 ሰው ይሞታል ማለት ነው። እንደዚህ የባቡር አጣብቂኝ የሚባል እንትን አለ። ላይክ ይሄም እንደዛ ማየት እንችላለን። አንዱ ጥቂት የሆኑ የጤና ባለሙያዎችን እንደ አንድ ሰው ከማህበረሰብ አንጻር እንደ አንድ እንትን ናቸው፣ ትንሽ ናቸው፣ ይጎዳሉ። እዚህ ጋር ደግሞ ማህበረሰቡ ሰፊው ህዝብ አለ። ምንድን ነው የምታደርገው ነው? እዚህ ጋር ባቡሩን ወደ 5ቱ ሰው እንዲሄድ ዝም ትላለህ ወይስ ወደ አንዱ ሰው እንዲገጭ አቅጣጫውን ትቀይረዋለህ? አሁን እንዲህ አይነት ነገር በጣም እንትን ነው። ከዚህ በተቃራኒ በጣም ይሄ የብዙሃኑን ደስታ ምናምን የሚቃወሙ እንትኖች አሉ። ለምሳሌ ኒቼን ማንሳት እንችላለን። ኒቼ ሲጀመር የሞራል እንትንን በጣም የሚቃወም ቤዙ ራሱ ሞራል ምናምን ያው ሪያሊቲ እንትን ያደርጋል ብሎ ስለማያስብ የሞራሊቲ ጉዳዮችን በጣም ትችት ያነሳ ፊሎሶፈር ነው። ሰው አሁን እንደዚህ አይነት እንትኖችን የሞራል ህጎችን አልቱሪዝም ምናምን ጭራሽ ምክንያቱም አንድ ግለሰብ የራሱን የሆነ ኳሊቲ የራሱን የሆነ ፓወር ፍቃድ ኃይሉን እንትኑን እንዲያጣ ነው የሚያደርጉት ነው። እንደዚህ አይነት ሞራሊቲ ሆነውን ስሌቭ ሞራሊቲ ነው የሚላቸው። ለምን አሁን ቅድም ስታነሳ ነበረ ላይክ እኔ አሁን የህዝቡ የማህበረሰቡ ክፍል ላይ የሆነ የጤና ባለሙያ ያለ በደረሰበት ነገር ተናዶ በቃ አገልግሎት አልሰጥም ብሎ ዘግቶ ይሄዳል ማለት ነው። ከዛ እኔ ደግሞ ተጠቃሚ ያረለው ቦታው ላይ እጂ ሳጣ እንዴት እንደዚህ ያደርጋል ከእንትን ውጪ
ለሙያው የገባውን ቃል ረስቶ ምናምን ብዬ ክስ መሰረትበታለሁ። እኔ ራስ ወዳድ ነኝ። ከራሴ ጥቅም አንጻር ተነስቼ ነው እሱን ስከስ የነበረው። እሱን ግን እንደ ግለሰብ አላየሁትም። የራሱ ጥቅም እንዳለው አይደለም ኮንሲደር እያደረኩት ያለሁት። ብዙሃኑ ህዝብ እንደዛ ነው። የሞራል ፍርዱ መነሻው የራስ ፍላጎት ነው ማለት ነው። ለምሳሌ ምን ይላል? ጠንካሮች ደካሞች ጠንካሮችን የሚቆጣጠሩበት እንትን ነው፣ ህግ ነው። ምክንያቱም እነዚህ ደካሞቹ ምንም ነገር ማድረግ ስለማይችሉ ማለት ያው ደካማ ስለሆኑ ብሎ የሱ ሀሳብ ደካማ ስለሆኑ እነዛ ጠንካሮቹን ለመያዝ መጥፎ ስራን የሰራችሁት እንደዚህ ብላምን እያለ በሞራል ህጎች እንትን ማሰር ይጀምራሉ ነው። ሶ በጣም አብዝቶ የሚቃወመው የሞራል እሳቤ ነው እንደዚህ አይነት ጉዳዮች። አዝ ኢንዲቪጁዋል ደግሞ አንድ ግለሰብ ለራሱ ኤቭሪ ፐርሰን ከራሱ ጥቅም ተነስቶ ነው እያንዳንዱን ድርጊት የሚያደርገው። በዛ ውስጥ ደግሞ የሆነ እንትን ሲስተም የራሱን ያበጃል፣ ሌሎቹን ሊጠቅም ይችላል ከሚል እሳቤ ከሚነሱ ፈላስፎች ውስጥ ደግሞ አይን ራንድ አለች። እሷ በጣም የኢንዲቪጁዋሊዝምን በማቀንቀን ትታወቃለች። የካፒታሊዝም እሳቤ እንትና ደጋፊ ናት። የእሷ የሞራል ፊሎሶፊ እንዴት ነው? ስታንዳርዱ ህይወት ነው ብላ ነው የምትነሳው። የአንድን ድርጊት ስናደርግ ድርጊቱ ህይወትን የሚያስቀጥል ድርጊት ከሆነ እና ህይወትን የሚያጠፋን ድርጊት ደግሞ አዘሮንግ ነው። አንድ ግለሰብም ይሁን አዝ ኢንዲቪጁዋል ነው የምታየው፣ ለራሱ እንደ ኮሚኒቲ ሳይሆን ለሰውየው ለራሱ ማለት ነው። ህይወትን የሚያስቀጥል ድርጊት ከሆነ ልክ ነው፣ እሱን የሚያጠፋ ከሆነ ደግሞ ሞራሊ ሮንግ ነው። የማን ህይወት ሲባል የኢንዲቪጁዋል ህይወት፣ ግለሰብ ማህበረሰብ አይደለም፣ ግለሰብ ከግለሰብ ተነስታ ነው። ሶ አንድ ግለሰብ ድርጊቶቹ ከራሱ ኢንተረስት ተነስቶ ነው ማድረግ ያለበት ነው። ከዛ ራሽናል ኢጎይዝም ትለዋለች፣ ምክንያታዊ የሆነ ራስ ወዳድነት። የሰው ልጅ በተፈጥሮ ራስ ወዳድ ነው። ያንን አሁን አንዳንዴ የሆነ አክሰፕት ማናረጋቸው ሪያሊቲዎች አሉ። የሰው ልጅ ሲኖር አሁን የሚፈልጋቸው ምንድነው እንትኖች አሉ አይደለ? አይዲያል የሆኑ ሀሳቦች ቢሆን የሚመኛቸው ነገር ግን ሪሊ የሰው ልጅ እንደዛ ነው ወይ ብለን ስናይ አሁን የሰው ልጅ ማን ነው፣ ምንድን ነው፣ እንዴት ነው ቢሄቭ የሚያደርገው የሚለውን ወደ ሳይንሱ ሜዳን የሰው ልጅ ባህሪ ማየት እንችላለን ማለት ነው። ስለዚህ የሰው ልጅ ከሰልፍለስ መሆን ይችላል ወይም ከሰልፊሽ ኢንተረስቱ ውጪ ቢሄቭ ማድረግ ይችላል ወይ ስንል እንደዛ ብዙም እንትን የተረጋገጠ እንትን የለውም። ግን ከዛ ውጪ ቢሄቭ ማድረግ አይችልም። የሰው ልጅ ራስ ወዳድ ነው፣ ኔቸሩ ነው፣ ተፈጥሮ ነው። ስለዚህ ከዛ ተነስተን ያንን ራስ ወዳድነቱን በምክንያታዊነት መግራት፣ ምክንያታዊ የሚለው የሚመጣው ለዛ ነው። ስለዚህ አሁን ራንድ በጣም የምትጸየፈው አልቱሪዝም የሚባል ሀሳብ በጣም አብዝታ የምትጸየፈው ሀሳብ ነው። አንድ ግለሰብ ለራሱ ጥቅም መቆም አለበት ነው። ያ ግለሰብ ምክንያታዊ ከሆነ ሌሎች ለሱ ጥቅም ራሳቸውን ሳክሪፋይዝ እንዲያደርጉለት አይጠብቅም፣ አይፈልግም። ለራሱ ጥቅም ይቆማል፣ ከራሱ አንጻር ነገሮችን ያደርጋል። ነገር ግን ሌሎች ለሱ ሳክሪፋይስ እንዲያደርጉለት አይጠብቅም ነው። እያንዳንዱ ግለሰብ እንደዛ ነው መሆን ያለበት። ይሄ አልቱሪዝም እንደ እንትን የሚያራምዱ ማህበረሰቦች ውስጥ ግለሰቦች ይጠፋሉ። ግለሰብ ደግሞ ልክ አሁን ብዙ ጊዜ የሚታሰብ ነገር አለ አይደለ? እንደ ማህበረሰብ እንደ አንድ እንትን የሆነ አይነት ጥቅም በመስጠት እያንዳንዱን ግለሰብ ማርካት የሚቻል የእያንዳንዱ ግለሰብ ፍላጎት ጋር መድረስ የሚቻል ተደርጎ ይታሰባል። ብዙ እንትኖቻችንን ስናይ የፖለቲካ እንትናችንን የሚሆነ አደራጅቶ የእንትን ማህበር ምናምን ይልና የሆነ ብዙሃኑን ያቀፈ አንድ እንትን ማህበር ከዛ እዛ ውስጥ በሚሰጠው እንትን ላይክ እንደ ሶሻሊዝም ሳቢ ነው። በዛ ውስጥ የእያንዳንዱን ግለሰብ ፍላጎትና ጥቅም ማስጠበቅ ይቻላል ወይ ሲባል በእርግጥ እንደዛ አይሆንም። ግለሰብ ራሱን የቻለ
ዩኒክ እንትን ነው ራሱ አይደንቲቲውም ብዙ ሌየር ያለው ነው። አሁን አንድን ግለሰብ እንደ ግለሰብ ነው እንጂ እንትን ማረጋው አይደንቲፋይ ማረጋው እንደ ኮሚኒቲው አይደለም። ለምሳሌ መሐመድ ሲባል የምን ማህበር አባል ነው ብዬ አይደለም አንተን ለመረዳ። እንደዛ ከሆነ ስህተት ውስጥ ነው ወድቀው። ስለዚህ ሪል ኢንቲቲ ያለው ሶቨሬን የሆነው ግለሰብ ነው እንጂ ማህበር አይደለም ብላ እሱን ነው የምትቃወም። ስለዚህ ኤቭሪ ኢንዲቪጁዋል ትሪት መደረግ ያለበት እንደ ኢንዲቪጁዋል። በሱ ውስጥ ደግሞ ምን ታያለክ? ኮሚኒቲ የሚባለው ነገር ራሽናል አይደለም። ብዙ ጊዜ ራሽናል አይደለም። ሶ አንድ ግለሰብ ራሱን ለዛ ማህበረሰብ ሳክሪፋይስ ባረገ ቁጥር ይሄ ራሽናል የሆነው ፐርሰን ለኢራሽናል ለሆነው ኮሚኒቲ ራሱን ሳክሪፋይስ እንዲያደርግ ይገደዳል ማለት ነው። ይሄ ነገር ባይ ዘ ዌይ አሁን የሰው ልጅ በጣም ምክንያታዊ ነው ምናምን እንላለን፣ ግን እንደ በበዛ ቁጥር አብዛኛው እንትን ፖቴንሻሉ አለው ምክንያታዊ የመሆን የሚዳብር ነገር ነው። ነገር ግን ብዙ እንትናችንን ስታይ እንደ ማህበር ኢራሽናል የሆነ እንትን ነው ማህበረሰብ ነው። የትም ቦታ ብትሄድ እንዲህ አይነት ባህሪዎችን ማየት ትችላለህ። ለምሳሌ እንትኖች ራሱ አሉ አሁን ኤክስፐሪመንቶች ምናምን የሚሰሩ ምን ያህል ሶሻል ኮንፎርሚቲ ምናምን ጋር ተያይዞ የሚገርም ሌሎች ዝንጀሮች ሰዎች ላይ የተሰሩ ኤክስፐሪመንቶች አሉ። አሁን ሰዎች ላይ የሆነ የጤና እንትን ውስጥ ሕክምና ውስጥ የሚጠብቁ ፔሸንቶች ናቸው። ላይክ ከዛ የሆነ ደውል ሲደወል ዝም ብለው ተነስተው እንዲቆሙ ይደረጋል። እነሱ እንትኑ ያው ላይክ እንደ ተዋናይ ናቸው። ተነጋግረው እንዲቆሙ ይደረጋል ማለት ነው። የሆነ ደውል ሲሰማ ይቆማሉ። ከዛ የሚገባ ሰው አለ። አዲስ ሰው ሲገባ ደውል ሲሰሙ ሲቆሙ ያያል። ስለዚህ እሱም አብሮ ይቆማል። ለምን እንደሚቆሙ አያውቅም። ለምን አይጠይቅም። ምንም በቃ ሲቆሙ ብቻ ብዙ 5 ሰው አይደለ 5 ወይም 6 ሰው ሲቆሙ ይቆማል ማለት ነው አብሮ። ከዛ እንዲህ እያለ ሰዎቹ በየተራ እንዲወጡ ይደረጋል ማለት ነው። የነበሩት የመጀመሪያዎቹ አክተሮቹ ተዋናዮቹ በየተራ እንዲወጡ ይደረጋል። ከነሱ ውጪ የማያውቀው ሰውዬ ሲገባ ከነበረው ጀምሮ ፕራክቲሱ እነሱ ኢቭን ወጣው እነሱ እየቆሙ ነው። ደውል ሲሰማ ይቆማሉ። ይሄ አሁን ምን ያህል ብዙሃኑ ይሄ ሶሻል ኮንፎርሚቲ እንትን ለማለት ምን ያህል ኢራሽናል የሆነ ዲሲሽኖችን እንደሚወስን ነው። ዝንጀሮች ላይም ተመሳሳይ እንትን ኤክስፐሪመንት ተሰርቷል። የሆነ በጥቁርና በቀይ እንትን የቀረበ ምግብ ተሰጥቷቸው ያኛው የጥቁሩ ይጣፍጣል፣ ቀዩ ደግሞ እንትን ነው አይጣፍጥም። ስለዚህ የመጀመሪያዎቹ እንትን አድርገው ነው የመጀመሪያዎቹ የሚሳተፉት አሁን ቼክ አድርገው ነው ያኛውን ሲበሉ ሳይጣፍጣቸው ሲቀር ወደ ጥቁሩ ይሄዳሉ ማለት ነው። ከዛ እያሉ በሁለቱም የሚጣፍጥ ይቀርብላቸዋል። ነገር ግን እነሱ መጀመሪያ በጥቁሩ አይደለ ሲጣፍጥ የነበረው ወደዛ ነው የሚሄዱት እያለ መጀመሪያ የነበሩት ዝንጀሮችን ያስወጧቸዋል፣ ይወጣሉ ማለት ነው። ከዛ በኋላ የሚመጡት አዳዲስ ዝንጀሮች ኢቭን ለምን እንደሆነ እነዛ ቢያንስ ቼክ አድርገውት ነው አይደል ቴስቱን ቀምሰው ምናምን ነው። ከዛ በኋላ የሚመጡት ግን ዝም ብለው ብዙሃኑ እያደረገው ስለሆነ ብቻ ያደርጋሉ። በሁለት ምክንያቶች የሰው ልጆች አሁን እንዲህ አይነት እንትኖች ላይ ይገባሉ። አንደኛ ይሄ ኮንፊርም መደረግ ከአብዛኛው ከብዙሃኑ ጋር መመሳሰል፣ ተቀባይነት ፍላጎት ሪጀክት መደረግን መፍራት። ሁለተኛ ደግሞ በቃ ብዙሃኑ አድርጎታል ልክ ነው ማለት ነው። እነዚህ አሁን የሆነ ምርጫ የሆነ ቦታ የምትመርጥበት ቦታ ብትሄድ ሁሉም ሰው የሆነ እንትን እየመረጠ ከሆነ አንተም ወደዛ የመሄድ እድልክ ሰፊ ነው። እኔ በሙያዬ አስተማሪ ነኝ ነው እንዲህ አይነት ነገሮችን አንዳንዴ እንዲህ የፓረንት እንትን ምናምን ሲመጣ እንደዚህ ኮሜንት መስጫ ቦክስ አለ እና እስቲ ኮሜንት ጻፉ ትላቸዋለህ። ከላይ ተጻፈ በጣም እንትን ብሎ አሁን አንድ ፓረንት መጀመሪያ የመጣው አድንቆ ምናምን በጣም በቃ አሜዚንግ ምናምን ብሎ ጽፎ ከሄደ ቀጥታ ሙሉ በዛ መንገድ እንደሚቀጥል አይ ነው ማለት ብዙ ጊዜ እና እላለሁ አብራኝ ላለችው ራሱ አሁን ታያለሽ በቃ ቀጣይ እንዲህ እያሉ ነው የሚጽፉት። እውነትም በጣም በቃ ኮምፕሌን አድርጎ ራሱ በጣም ተጋኖ የተጻፈበትን ኮሜንት ደግሞ ይጽፋሉ በጣም አሜዚንግ ምናምን ብለው። ከዛ የመጀመሪያው ደግሞ አሁን ድንገት ኮንሽስሊ ኮራል ማለት ቬሪ ጉድ ምናምን ብሎ ይሄዳል ማለት ነው። ወይ አድንቆም ሊሆን ይችላል ምናምን ኮሜንት ስትለው በቃ የሆነ ዝም ብሎ ቬሪ ጉድ ብሎ
ከዛ አንድ ቀን ኢንቴንሽናሊ እንደዚህ እያየው ነበርና ሙሉ ቬሪ ጉድ አለቀ ማለት ነው። እንዲህ አይነት ባያዞች አሉ ነው ሶሻል ሚዲያው ላይ ስታይ። አሁን ኮሜንት ከላይ መጀመሪያ ኮሜንት ስድብ ከሆነ ቀጣይ በቃ አለቀል። አንዱ ደግሞ አድንቆ ከሆነ በቃ ይቀጥላል። እና ብዙ ጊዜ እንትን አይደለ ራሽናል አይደለንም ነው ብዙሃኑ ያደረገውን የመቀበል ዝም ብለን የመቀበል አዝማሚያ አለን። ስለዚህ አሁን ማህበረሰብን የሚያስቀድም እንትን ከሆነ ማህበረሰቡ ምክንያታዊ ነው ወይ ብለን ስናስብ አይደለም። ኢቭን የአንድ ሰው እንትን ሊሆን ይችላል በጣም ኢንፍሉዌንስ በአንድ ኢቭን እኮ በአንድ ኤክስፒሪየንስ በአንድ ራሽናል በሆነ ኤክስፒሪየንስ አርቲኩሌት የተደረገ እውነት አንድ ሰው ያንን አርቲኩሌት ሊያደርግ ይችላል። ከዛ በኋላ ሌላው ሊቀበለው ይችላል እንጂ ሁሉም የራሱን መንገድ ሄዱ እንትን የማድረግ ብዙም ፍላጎትም የለም። አንደኛ አቅምም ብዙ የለም። ሪስፖንሲቢሊቲም ሽሽት ነው። አሁን ነጻነት ምናምን እንላለን አይደል? ብዙ ሰው ነጻነት ይፈልጋል ወይ እውነት? ምክንያቱም ከነጻነት ጋር ተያይዞ ደግሞ የሚመጣ ደግሞ ሪስፖንሲቢሊቲ የሚባል ነገር አለ። ሰው ነጻ አስተሳሰብ የሚባለው አሁን ኢንዲቪጁዋሊዝም በጣም እንትን እኔም ብዙ ጊዜ እንትን አድርጌ የምጽፈው ነጻ አስተሳሰብ ይፈልጋል ወይ የሰው ልጅ ስንል ብዙሃኑ አይፈልግም። ለዛ ነው በቀላሉ የሆነ አካል የሆነ ነገር ወጥቶ የሆነ ነገር ሲል ለመከተል እሱን ለመከተል በጣም ቅርብ የምንሆነው ማለት ነው። ስንተችም እንደዛው ነው። ስንተች ኢቭን የራሳችን ምክንያት የለንም። በቃ ብዙ ሰው እየተቸ ነው እያየው ከሆነ እንትን ላይ አሁን እንደዚህ ስክሮል እያል ሁሉም ሰው እየሰደበው ከሆነ በቃ ልክ አይደለም ይሄ ሰው። ስለዚህ የሆነ ነገር እኔም የበኩሌን አስተዋጽኦ አበረክትና እንትን አረጋለሁ ራሴን በዛ ማዕቀፍ ውስጥ መክተቱ ራሱ ይሄ የሚሰጠኝ የሆነ ሴፍ የመሆን እንትን አለ ከብዙሃኑ ጋር ላይክ የግሩፒንግ ምናምን ማለት ነው። እንደሱ አይነት እንትን አለ እና የሰውም ልጅ እንደዛ ነው። ይሄ ባይተው እንስሳቶችም ጋር ያለ ነው ሰዎችም ጋር ያለ ነው። ስለዚህ ሞራል ስንል ደግሞ የሰው ልጅ እንዴት ነው ብሄር ማድረግ ያለበት ከእንስሳቶች በተለየ እንዴት ነው ለህይወቱ የሚያስፈልገውን ትክክለኛ መንገድ መከተል ያለበት የትኛውን መንገድ ነው ስንል ሰውን እንደ አዝ ኢንዲቪጁዋል መቀበል አለብን ነው። እሷ አብዝታ የምትቃወመው ራሽናል የሆነው ኢንዲቪጁዋል ራሱን ኢራሽናል ለሆነው ኮሚኒቲ ራሱን ሳክሪፋይስ እንዲያደርግ ይገደዳል። እንደዚህ አይነት ስርዓት ግን ይሄ በጣም ምንድነው ኢንዲቪጁዋሊዝም በደንብ እንትን ቦታ ያገኘበት ቦታ እንትን ላይ ኢንቫይሮንመንት ላይ ኢንዲቪጁዋሎች ራሳቸውን ሳክሪፋይስ እንዲያደርጉ አይጠየቁም። እንደገና ደግሞ እነሱም እንዲደረግላቸው አይፈልጉም ነው። ዓለም ላይ ስናይ ብዙ የሚባሉ ለውጦች አሁን ያለንበት ደረጃ የደረስ ነው ኢንዲቪጁዋል በሚባሉ እንትኖች ነው። ማህበረሰቡ አይደለም የሆነ ነገር ኮንትሪቢዩት ያደረገው ግለሰቦች ናቸው። ተገፍተው ምን ተብለውም ብቻ እንዴትም ብለው ይህን ሲስተም ቢውል ያደረጉት ግለሰቡ የተወሰኑ ጥቂት ፐርሰን ናቸው እና እንደውም ይህን ጉዳይ እንትን ላይ አትላስ ሽራግድ ላይ በደንብ አንስተዋለች። አትላስን እናውቀዋለን አይደል? የግሪክ ሚቶሎጂ ላይ ዩኒቨርስን እንዲሸከም የተፈረደበት አማልክት ነው። ይሄንን ዩኒቨርስ ተሸክመው ያሉት እነዚህ ኢንዲቪጁዋሎች ናቸው ነው በአትላስ እንትን እነዚህ ኢንዲቪጁዋሎች ናቸው የተሸከሙት። ብዙ እንትን ዌይት ያረፈባቸው ኢንዲቪጁዋሎች ናቸው። ብዙሃኑ ራሱን ጥሎ ነው የሚኖረው ማለት የሆነ እንትን ላይ ራስ ሪስፖንሲቢሊቲ መውሰድ ስለማልፈልግ የሆኑ እንትኖች ላይ እንዲህ ማድረግ አለባቸው እነሱ በሚል ለነሱ ሰጥና ኃላፊነቱን እኔ ዝም ብዬ እኖራለሁ ማለት ነው። ብዙሃኑ እንደዛ ነው የሚኖረው። እነዚህ ኢንዲቪጁዋሎች ቢጠፉ ዲስአፒር ቢያረጉ መጽሐፉም እንደዛ ነው እንትን የሚያለው እንደዚህ በጣም ክሬቲቭ የሚባሉ በጣም የተለየ አስተዋጽኦ ያላቸው ለማህበረሰቡ በኢኮኖሚም በእንትኑም እነዚህ ሰዎች ዲስአፒር ቢያረጉ ከኮሚኒቲው ቢጠፉ ምንድነው የሚፈጠረው? ልክ በቃ እንዴት ነው ምንም አይነት አስተዋጽኦ የሌላቸው ማህበሮች ላይክ በግሩፕ መኖር የለመዱ ሰዎች ብቻ ተቀባይ ናቸው አይደል? እንደዛ ሲባል ተቀባይ ነው የምትሆነው። ስለዚህ እነሱ ብቻ ቢቀሩና እነዚህ በጣም ትልቅ አስተዋጽኦ ያበረከቱ ኢንዲቪጁዋሎች ከማህበረሰቡ ዲስአፒር ቢያረጉ ምን ይፈጠራል የሚለውን ለማሳየት ትሞክራለች።
እና ማህበረሰቡ ኮላፕስ ያደርጋል ምናምን። ምክንያቱም የሆነ ተሸካሚ ግለሰብ ያስፈልጋል ማለት ነው። ምክንያቱም በአብዛኛው ሰው ምክንያታዊ እንደ ግለሰብ ራሱን ስለማያይ የሆነ ግሩፕ ውስጥ ራሱን ሸፍኖ ማነስ ሲባል በራሱ በተሰጠው ምንድነው ግሩፕ ታግ ነው ራሱ የሚገልጽልህ ማለት ነው። ማነስ ስትለው እኔ ብሎ አይደለም። ምክንያቱም ሞራሊ ራይት ነው ሮንግ ነው ብሎ የተቀበለው ነገር ምንድነው ብለህ ነው የምታየው እንጂ እንደ እኔ ብለህ አታስብ። ሶ ሞራልክ ኢቭን የማህበረሰቡ ነው ማለት ነው። አንተ ኦልሬዲ የለህም። ማህበርክ እስካለና እስከሌለ ድረስ ነው ያንተ ማንነት። ከዛ ስትወጣ ለዛውም ማንም አይደለም። እንዲህ አይነት እንትን አለና አልቱሪዝም አንደኛው እንደ ማህበረሰብ አሁን ጥሩ ነው የሚባለው አይደለም። ያንን ነገር ለራስ ከራስ በፊት ሰዎችን ማስቀደምክ ጥሩ ነው ብሎ ሪዋርድ ያደርጋል ምናምን እሱ ያው ሰልፍ እንትን ሊሆን ይችላል። ግን መጀመሪያ ቫልዩ ክሬት ስታደርግ እንደ ግለሰብ ነው ወይስ ያንን ቫልዩ ራሱ ከየት ነው ያመጣው? አንድ ነገር ልክ ነው አይደለም የሚለውን ነገር ከየት ነው ያመጣው? ከዛ ከራስ ከሆነ ያንን ነገር ምክንያታዊ በሆነ መንገድ ቢሄቭ ማድረግ። ስለዚህ የጤና ባለሙያዎች በምንም መንገድ የራሳቸውን ቤተሰብ ራሳቸውን አደጋ ውስጥ እየከተቱ ለሌላው ሳክሪፊኬሽን የሚከፍሉበት ምንም አይነት ምክንያት የለም። ቅድሚያ ለራሳቸው ራሳቸውን በመጥቀም ውስጥ ነው ላይክ ሌሎቹንም መጥቀም የሚችሉት። ሶ ከራሳቸው ነው መነሳት ያለባቸው የሚል ሀሳብ ነው የምታነሳው። እነዚህ ሁሉ ደግሞ ሀሳቦች የአልቱሪዝም ብለን ያነሳነውን ጉዳይ ለመተንተን የተጠቀምናቸው አናሊቲካል የሆኑ የተለያዩ አይነት የፍልስፍና ሀሳቢዎች ነው። አንቺ ፐርሰናሊ ደግሞ በእነዚህ ፍልስፍናዎች ጉዳዮች ላይ ያለሽን ደግሞ ሀሳብ እኔ ፍልስፍና ሰዎች በራሳቸው የሚሄዱት መንገድ ነው። ሁሉንም ሀሳቦች ምን ኮመን ያደርጋቸዋል ብለን ብናስብ ለአንድ ኢንዲቪዥዋል የሚያስብበት የሚጠይቅበትን መንገድ ይሰጣሉ። ተደምድሞ ያለቁ አይደሉም። ምርጫ ከዛ ውጪ አዳዲስ ሀሳብና አዳዲስ አማራጭ ይዞ መምጣትም አማራጭ ስልሽ ይሄ ፖለቲካል ቃል ለማለት ሳይሆን እንደ ሰው አስ ኢንዲቪዥዋል በሚያስበው ፕሮሰስ በሚያደርገው የሀሳብ ሂደት ውስጥ የሚጠይቃቸውን ፊሎሶፊካል የሆኑ ጉዳዮች ማለት ነውና ከዚህ አንጻር አልቱሪዝምን እንዴት ታየዋለሽ? ከነዚህ ሁሉ ፕሮሰሶች በኋላ ማለት ነውና ስለ አልቱሪዝምም ከዛ ውጪ በተቃራኒም ስለቆሙ ሀሳቦች ያለሽ ደግሞ ፐርሰናሊ አንቺ አርቲኩሌሽን ምንድነው? እሺ አልቱሪዝም ቅድም እንዳልኩ ነው እኔ የማስበው አይዲያል ሀሳብ ነው። የምር ሰው ልጆች ያንን ነገር ቢሄቭ ማድረግ ይችላሉ ወይ ከዛ ውጭ ሆነው የሚለው አያስኬደኝም ብዙም ማለት ነው። ኤቭሪ ኢንዲቪጁዋል ከራሱ ሰልፍ ኢንተረስት ተነስቶ ነው ድርጊቶችን የሚያደርገው። ከዛ ያ ኢንተረስቱ ምንድነው የሚለው ነው። ቫልዩ ምንድነው ያ ግለሰብ እንደ ግለሰብ ስንሄድ የዛ ሰው ቫልዩ ምንድነው የሚለው ጋር ስንመጣ ነው ልዩነት የሚፈጥረው ማለት ነው። ስለዚህ አንድ ግለሰብ እዚህ ጋር እንትኖችን አንስተንም አንድ ግለሰብ ለራሱን ለመጥቀም የሚያደርጋቸው ነገሮች ራሱን ብቻ ጠቅመው አይቆሙም። በዛ ውስጥ አካባቢው ላይ ያሉትን ሰዎች ማህበረሰቦች እየጠቀመ ይሄዳል ማለት ነው። ብዙ ጊዜ ሰልፊሽነስ ምናምን ወይም ራስ ወዳድነት ሲባል ኔጌቲቭሊ ነው ወርዱ የሚወሰደው። ላይክ የራስን ጥቅም ለማስጠበቅ ሲባል የሌሎቹን እንትን ተጋፍቶ ምናምን እንደዛ አይደለም እንትኑ። ምክንያታዊ ግለሰብ ልክ ከራሱ ጥቅም ተነስቶ የሆነ ነገር እንደሚያደርገው ሁሉ ሌላውም ሰው ከራሱ ጥቅም ተነስቶ ድርጊቶችን እንደሚያደርግ ይረዳል። ያንን ልዩነት በደንብ ያያል፣ ይረዳል ማለት ነው። ምክንያታዊነት የሚያስፈልገው እዚህ ጋር ነው። እኔ የሆነ ነገር ፈለኩኝ ካንተ መጥቼ ዝም ብዬ አልወስድም። ምክንያቱም አንተም ራሱን የቻለ አንድ ግለሰብ ነው ብዬ መቀበል ስለምችል የራሱ የሆነ ፍላጎት የራሱ የሆነ ቫልዩ አለው ብዬ ስለማመን ያንን አላደርግም። ግን እኔ በራሴ በምችለው ራሴን ለመጥቀም የሆነ ነገር አደርጋለሁ ማለት ነው። ብዙ ጊዜ የድሮ ኮሚኒቲ አሁን ከእንትና በፊት የካፒታሊዝም ምናምን ጽንሰ ሀሳብ ከመነሳቱም ኤክስፕሌን ከመደረጉም በፊት ሰዎች ድሮ ሪሶርስ ስኬርስ ነው በቃ ያለው። ከዛ ውጪ ማደግ ይችላል
መለወጥ ይችላል ወይ ምናምን የሚለው ሀሳብም እንትኑ አልነበረውም ማለት ነው። ስለዚህ ምንድነው ሰዎች ራሳቸውን ለመጥቀም የሆነ ነገር ባደረጉ ቁጥር ያለውን ድርሻ እንደ እንትን አሁን ላይ ከአንድ ፒዛ አለ አይደለ? የፒዛው እንትን ፒዛው አያድግም፣ ኖርማል ነው። 8 ሰው ከሆነ የሚካፈለው ያንን 8 ፒዛ እኔ እንትን ላሳድግ ካልኩኝ ከሆነ ሰው ላይ ነው የምወስደው ማለት ነው። የሆነን ሰው ድርሻ እየወሰድኩ ነው። እንደሱ አይነት ሀሳብ ነበር የነበረው። ስለዚህ ራስ ወዳድነት፣ ለራስ የሚደረግ ነገር እንደ ኔጌቲቭ ነገር ነው የሚታየው። ፒዛው መጠኑ ኮንስታንት ነው፣ ልዩነት የለውም። ስለዚህ እኔ የተወሰነ ራሴን ለመጥቀም ወይ ፖርሽኔን ከፍ ለማድረግ ከሞከርኩኝ ሌሎቹን ሰው እየጎዳው ነው ማለት ነው ተብሎ ይታሰባል። ስለዚህ ማህበረሰብ ላይ አሁን የተሻለ ሀብትም የሆነ እንትን የያዙ ሰዎች ላይክ እንደዛ ነበር የሚታሰቡት። ሪሶርሱን ለራሳቸው ብዙውን ሪሶርስ ለራሳቸው እየተጠቀሙት ነው። ስለዚህ ኔጌቲቭሊ ያወቃ ሀብታም ሲባል ምናምን ተብሎ በቃ ስድብ ነው ማለት እንደ መጥፎ ኤቪል ተግባር ተደርጎ ነው የሚታሰበው፣ እንደ ግሪዲ ነው የሚታሰቡት ምናምን። ከዛ በኋላ ከአዳም ስሚዝ በኋላ ከሱ ማብራራት በኋላ ያንን ፒዛ ማሳደግ ይቻላል ነው። ሪሶርስ በጣም ውስን ነበረ፣ ብዙ ሪሶርሶችን መጠቀም ተቻለ። እንትኖችን ኃይሎችን መቀያየር ተጀመረ ከአንዱ ወደ ሌላኛው፣ አንዱን ኃይል ለሌላ ተግባር መጠቀም። የሰው ልጅ ስኬርሲቲ ያለው ማለት እጥረት ያለው እዚህ ጋር ነው። በቃ ነገሩን የማየት የመረዳትና ይሄን እንዴት አድርጌ እንትን ሶልቭ አደርገዋለሁ የሚል የሀሳብ እጥረት ነው እንጂ ያለበት ሪሶርስ በራሱ እንትና ምንድነው ውስን አለመሆኑን ነው ያሳየው። ከዛ በኋላ ብዙ አይነት ሪቮሉሽኖች ተካሂደዋል ማለት ነው በሰው ልጅ። ስለዚህ የሰው ልጆች ለራሳቸው ብለው የሚያደርጉት ተግባር መጥፎ እንትን የለውም ነው አለ። ግሪዲ ምናምን የሚባሉ ስግብግብ ምናምን የሚባሉ ግለሰቦች አሉ አይደለ? ነጥቀውም የሚያደርጉ ምናምን ጀስት አሁን እሱ ማለት አይደለም ሰልፊሽነስ፣ እሱ ሌላ እንትን ያለው እሱም በእርግጥ የሆነ አለ አይደለ? ይሄ ሎንግ ተርም የሆነውን እንትን አለማሰብ፣ የምክንያታዊነት እጥረት ምናምን ሲኖር ነው እንደዛ የምትሆነው። ለምሳሌ አሁን አንድ ህፃን ልጅ ተወልዶ እስከሚያድግ ድረስ የሚያሳልፋቸው የአእምሮ እድገት ደረጃዎች አሉ አይደለ? ከዛ ህፃን በጣም የተወለደ ልጅ አሁን ላይክ እንደ የፍሮይድን እንትን እናምጣውና ኢድ አለው፣ ኢንዲቪጁዋል ዲማንድ ነው ያለው አይደል? ከዛ ይፈልጋል ኢሚዲየት የሆነ ውጤት ይፈልጋል። በቃ እንዲደረግለት ነው ቀጥታ ዳይሬክትሊ የሚፈልገው። ስለዚህ የማንንም ፍቃድ መጠየቅ እንዳለበትም አያውቅም። ስለ ኤንቫይሮንመንቱ ምንም አይነት ግንዛቤ የለውም ማለት ነው። ከሱ ውጪ ሌላ አይነት እንደሱ ፍላጎት ያለው አካል ምናምን እንዳለ ያንን ገና አልተረዳም፣ ገና ነው ፎርም የሚያደርገው። ስለዚህ ኢሚዲየት የሆነው ፍላጎቱን ሳቲስፋይድ ማድረግ ይፈልጋል ማለት ነው። እምቢ ካልከው ያለቅሳል ምናምን በቻለው ልክ። ሶ እያደገ ሲሄድ ይሄ ልጅ ኢንቫይሮንመንቱን መረዳት ይጀምራል አይደል? በዛ ጊዜ ሱፐር ኢጎ የሚባለው አለ አይደል? የማህበረሰቡ የሚኖርበት ኢንቫይሮንመንት እንትን ማለት ነው። እና ያን ነገር ይሄ ልጅ ዳይሬክት ይሄ ኢሚዲየት የሆነውን ፍላጎቱን ማሟላት እንዳያሟላ የሚገድበው ሱፐር ኢጎ የሚባል ነገር አለ። ደግሞ የማህበረሰቡ አስተሳሰብ፣ ቫልዩ ምናምን የሚባሉ ነገሮች አሉ። ስለዚህ ይሄንን ለማሟላት ምን ፎርም ይሆናል? ኢጎ የሚባለው ማለት ነው። ይሄ ኢጎ በኢድና በሱፐር ኢጎ መካከል ገብቶ ያስታርቃል ያንን ሀሳብ ፎር ዘ ሴክ ኦፍ ማን፣ ይሄ ኢንዲቪጁዋል ዲማንዱን ለማሟላት ነው። ዞሮ ዞሮ ከሱፐር ኢጎ ጋር እንደ ኢንተርሚዲየት ሆኖ ያገለግላል ማለት ነው። ይሄ ልጅ ቀጥታ ኢሚዲየትሊ እንትኑን ማሟላት አይችልም፣ ፍላጎቱን ማሟላት አይችልም። እዚህ ጋር ደግሞ ያንን ፍላጎቱን የሚቃረን የሆነ አይነት እንትን አለ። ስለዚህ እንዴት ያንን ፍላጎት እንዴት ላሟላ የሚለውን ነው የሚሰራው። ስለዚህ ያ ኢጎ ዳበረ ማለት ከሌሎች ማህበረሰቦች ጋር እንዴት መኖር እንዳለበት ያውቃል ማለት ነው። ቀጥታ ዳቦ ሲያይ ዳቦን ስጠኝ ብሎ እንትን አይልም። እያደገ ሲሄድ የሰው ልጅ ነገሮችን እየተገነዘበ ይመጣል። በብልሃት ይቀማል። በብልሃት ያ ኦቪስ። ለምሳሌ አንድ ዳቦ አለ፣ እየበላክ ነው። ህፃን ልጅ ከሆነ አምጣ ነው በቃ ምንም የሚያቀልክ ነገር የለም ማለት በቃ ፍላጎቱን ነው የሚያዳምጠው። ተለቅ ያለ ሰው ከሆነ ግን ይሄን ዳቦ መቀማት እንደማይችል ያውቃል። ስለዚህ እንዴት አድርጌ ልቀበለው ብሎ ነው የሚያስበው።
ኢቭን ይሄ ሎንግ ተርም የሆኑ እንትኖችም የሚመጡት ከዚህ ጋር ነው። ባልቀበል ማለት እየራበኝ አሁን በቃ ችግር የለውም ብዬ ካንተ ጋር ያለኝን ሪሌሽን ጥሩ ማድረግ የተሻለ ሊሆን ይችላል። ለነገ ከዚህ በኋላ ለሚኖረኝ ላይፍ የትኛው ነው ፕራዮሪቲ የሚሰጠው ቅድሚያ የሚሰጠው? ዛሬ ዳቦ በልቼ ካንተ ጋር ቀምቼ በልቼ ምናምን ነገ ተጣልቼ ከምጣላክና አይ በቃ ችግር የለውም ፈልጌ ያለው መብላት ግን ሳልበላ ቀርቼ ደግሞ የተሻለ ሪሌሽን ቢኖረኝ ነገ ካንተ ከዚህ የተሻሉ ጥቅሞችን ማግኘት እችላለሁ ማለት ነው። ያንን ነገር ዲቨሎፕ እያደረገ ይመጣል፣ አይምሮም እየተገነዘበ እያደገ ይመጣል ማለት ነው። እና ግሪዲነስ አሁን ስናይ ስግብግብነት የሚለው አይደለ እንትን የሚለው እንደሱ አይነት ባህሪዎች ብዙ ጊዜ እንዲህ አይነት እንትኖችን ያለ መረዳት ዲቨሎፕ ሳያረግ ሲቀር የሆነ እንትንክ ይሄ አጫጭር የሆኑ እንትኖች ሳቲስፋክሽኖች የሉም። ዛሬ ብቻ ስታስብ ይሄ ሰርቫይቫል ስትሆን እንትንክ አይምሮክ እንትን ያዳበራቸው እንትኖች አሉ አይደለ ላይክ ሶ ቶሎ ተጠቅሜ በቃ ከዛ በኋላ ስለ ነገ ምናምን ያን ያህል እንትን አይኖረኝም። ስለዚህ ዞሮ የሰው ልጅ ጥቅሙን ነው የሚያስጠብቀው። ግን በምን አይነት መንገድ አንድ ዳቦ ትሻለኛለች ወይስ ክብር ቫልዩ ሲሰጠኝ ከዛ በኋላ በዛ ውስጥ ደግሞ ማገኛቸው ጥቅሞች የቱ ይበልጣል የሚለው ላይ ሰዎች ቅድሚያ የሚሰጡት ዳቦን ከሆነ ሲታዩ በጣም ብልጣብልጥ የሆኑ ምናምን ይመስላል። በማህበረሰቡም ይወገዛሉ። ገሌ ብልጥ ነው ምናምን ይባላል። የሚታይ ነው ብልጠትም አይደለም ፍላጎቱ ፊት ለፊት የሚታይ ሰው ሲሆን የሆነ እንደ ብልጥ ምናምን ይታሰባል። ግን አይ ዶንት ቲንክ እንደዛ። ከዛ ውጪ ደግሞ ፍላጎታቸው ማይታይ ሰዎች አሉ። ቅድሚያ የሚሰጡት የራሳቸው ሰልፍ ኢንተረስት አላቸው። በዛ ውስጥ ምናቸውንም ሳያጡ ያንን ነገር ማግኘት ይችላሉ ፎር ሎንግ ታይም። በቃ ለረጅም ጊዜ ያንን ነገር አስጠብቀው መቆየት የሚችሉ ሰዎች ማለት ነው። ይሄ ሀሳብ ደግሞ አይ ቲንክ ሌላ ጥያቄ አለ ይመስለኛል። ቀድመን ስናነሳ አልቱሪዝምን ስናነሳ ወይ ደግሞ ራስን አሳልፎ መስጠት በማህበረሰብ ውስጥ እንደ ኃላፊነት ከተቀመጠ ሰዎች ኢንዲቪጁዋል የሆነውን ማንነት ፍላጎታቸውን ሊያጡ ይችላሉ። በተቃራኒው ደግሞ ሰዎች ግለሰብ ነጻነታቸውን በተለጠጠ መንገድ ወይ ደግሞ ራሳቸውን ዲፋይን የሚያደርጉት አስ ኢንዲቪጁዋል ሲሆን ወይ ደግሞ ይሄ ግለሰባዊነት ወይ ኢንዲቪጁዋሊዝም የማህበረሰቡ እሳቤ ሲሆን ወይ ደግሞ ማህበረሰብ ውስጥ እንደዚህ አይነት ማህበረሰቡ ሳይሆን ስርዓቱ ራሱ እንደዚህ አይነት እሳቤዎችን የሚያራምድ ሲሆን ልክ አልቱሪዝም ላይ እንዳነሳ ነው አይነት ፓራዶክስ አይፈጥርም ወይ? ለምሳሌ ያክል አንቺ በማህበረሰብ ውስጥ ስትኖሪ የራስሽን ጥቅም ለማስከበር ወይ ደግሞ የምትፈልጊውን ነገር ለማግኘት በምታደርጊው ጥረት ወይ ደግሞ በምትሄጂው መንገድ ውስጥ ከሌሎች ሰዎች የተሻለ እድሎች፣ አጋጣሚዎች ሊኖሩሽ ይችላሉ ወይ ፖቴንሻሎች ሊኖሩሽ ይችላሉ እና እነዛን ነገሮች በተለያየ መንገድ ሌሎች ሰዎችን አቢዩዝ ለማድረግ ወይ ደግሞ ከሌሎች ሰዎች ኢቨን አቢዩዝ ሳታደርጊም የሌሎች ሰዎችን ስፔስ የመጋፋት አቅምም ሊኖረው ይችላል። ስለዚህ ይሄ ራሽናል ኢንዲቪጁዋሊዝም የሚባለውስ ነገር አይዲያል አይሆንም ወይ? ለምሳሌ የሰዎችን ሞራሊ የሌሎች ሰዎችን ሳይጎዱ የፐርሰናል ጥቅማቸውን ወይ ፐርሰናል ፍላጎታቸውን እያሟሉ መሄድስ ምንድነው አይዲያል አይሆንም ወይ? ለምሳሌ ብዙ ጊዜ ካፒታሊዝምን ሰዎች ሲወቅሱት ወይ ደግሞ ይሄን ስፔሲፊካሊ እንዳንድ ስርዓት አነሳ ነው እንጂ ብዙ ሀሳቦች አሉት፣ ብዙ ዘርፎች አሉት። ፕሮዳክቲቪቲን ማምጣቱ በጣም ትንሽ የነበረችውን ሪሶርስ ሰዎች በኢኖቬሽን በአዳዲስ ነገሮች በመፍጠር በደንብ ዓለምን በደንብ እያሳደገ እንደመጣ ቢታመንም በዛው ልክ ደግሞ ጥቂቶች አቅም ያገኙ ግለሰቦች ሊሆኑ ይችላሉ፣ ቡድኖች፣ ኮርፖሬቶች ሊሆኑ ይችላሉ። የሌሎች የበርካታ ሰዎችን አቅም፣ ጉልበት፣ ሪሶርስ በመጠቀም ራሳቸውን በደንብ እያፋፉ እንደመጡ ደግሞ ይነገራል እና ከዚህ አንጻር አልቱሪዝምን አይዲያል እንዳልነው ሁሉ ይሄ ራሽናል ኢንዲቪጁዋሊዝም ራሱ አይዲያል አይሆንም ወይ? የሰዎች እንደዚህ አይነት ሰልፊሽ የሆነ ሌሎችን እየበሉ የመጠንከር ፍላጎት ካላቸው ማለት ነው። ያው እሱን ስለሚያመቻች ነው። አይ የሰው ልጅ ትክክለኛ ተፈጥሮ ምን አይነት ነው ስንል ሰልፊሽ ነው። ኤቭሪ ነገር የሚያደርገው ከሰልፊሽ ኢንተረስቱ ተነስቶ ነው።
ሪያሊቲው ላይ ቤዝ አድርገን ስንነሳ ከዛ ያንን ሰልፊሽ ኢንተረስቱን እንዴት ይግረው በምን ሲባል ምክንያታዊ የሚባለው ሀሳብ ምክንያታዊ መሆን ማለት ነው። ስለዚህ አሁን የካፒታሊዝም ገና ሲነሳ አሁን የሰው ልጅ ከምንድነው ከአግሪካልቸር ግኝት በኋላ ከዛ በኋላ የሰው ልጆች በብዛት መራባት አንድ አካባቢ ሰፍሮ የመኖር እድሉንም ስላገኙ በብዛት ይራቡ ነበር። በብዛት የመራባት ኦፖርቹኒቲው ነበር። ሶ በዛ ሰዓት ላይ በብዛት በተራቡ ቁጥር ደግሞ ምን ይኖራል? እጥረት ይኖራል ማለት ነው። የህዝብ ቁጥር ሲጨምር ከዛ ምግብ ፍላጎት ይጨምራል ምናምን። በዛ ልክ ማምረት ካልቻልክ ድሮት ነው ድርቅ ነው በቃ የሚሞተውና ምን ሊሆን ዋቲፍ አሁን ለምሳሌ የካፒታሊዝም ጽንሰ ሀሳብ ዲቨሎፕ ባይሆን በዛ መንገድ ሰዎች ተረድተው ባይሄዱ ኖሮ ምን ይፈጠር ነበር ስትል እርስ በርስ ግጭትና መፋጨት በቃ ማለት ማምረት ሳይሆን መገዳደል ነበር ሊሆን የሚችለው። ምክንያቱም ሰርቫይቫል ነው ራሱን ለማቆየት እርስ በርስ ይገዳደላል። ያለችውን ሪሶርስ እንዴት ማሳደግ እንዳለበት እንዴት ፕሮዳክት እንትን ማለት እንዳለበት በምን ያህል መጨመር እንዳለበት ካልተረዳ ስለዚህ ያለችው አንድ ዳቦ ናት። አሁን ዳቦን እኮ የምተውልክ ነገ የተሻለ እንትን ይኖራል የሚል ሜንታሊቲ ስላለኝ ነው። የድሮ ሰዎች የተሻለ ቀን ይመጣል ብለው አያስቡም ነበር። የባሰ ነው በቃ ሁሉ ከዚህ በኋላ የባሰ ጊዜ እያለቀ ያለውም ሪሶርስ እያለቀ ይመጣል። ምንድነው ምን ሆነው ነው እንደዛ ነበር የነበራቸው መረዳት። ከዛ በኋላ ነው ለካ ሪሶርስ በጣም ውስን እንዳልሆነ ማደግ የሚችል ነገር እንደሆነ እየተረዳ ሲመጣ ነው የሰው ልጅ ብዙ እንትኖችን ማምረት ምናምን የጀመረው ማለት ነው። ስለዚህ የካፒታሊዝም ሀሳብ ግዴታ ነበረ። ግን እዛ ላይ ምን አለ? የሰው ልጅ ሰልፊሽ ሆነው ኢንተረስቷል ፍላጎቷል። ስለዚህ ምክንያታዊ አይደለም ብለናል ቀደም። የሰው ልጅ ብዙ እንትኖቹ ድርጊቶቹ ምክንያታዊ አይደሉም። እንዴት ነው? ኢራሽናል ነው። ስለዚህ በእንደዚህ አይነት ነገር የመጠቃት እድሉ የሆነ አካል ሄዶ የማጥቃትና የሱን እንትን ወስዶ የግል የማድረግ ቴንደንሲ አለው። ይሄ የሰው ልጅ ተፈጥሮ ነው። ሶ እንደዚህ አይነት ነገሮች ላይ ያው ሬጉሌሽን አስፈላጊ ነው። ሬጉሌት ይደረጋል። ህግ ምናምን የሚያስፈልገው የሰው ልጅ ለዚህ ነው፣ ምክንያታዊ ስላልሆነ ማለት ነው። ስለዚህ እንትኑን ሳይሆን ምንተቸው ላይክ ያለውን ሪያሊቲ አንደኛ ለምንም ነገር ላይ የሆነ አይነት እንትን ጽንሰ ሀሳብ ስናዳብር ሪያሊቲው ላይ ተመስርተን ቢሆን ጥሩ ነው ብዬ ዲናይ ካረግ ነው ያለውን መሰራ የሰው ልጅ በተፈጥሮ ራስ ወዳድ አይደለም፣ ለሰዎች የሚኖር ነው። ተፈጥሮ እንደዛ ነው ብዬ ክጄ ከተነሳው ያው እንግዲህ ምን ያህል መንገድ እንደሚያስኬደኝ አላቅም። ግን ሰዎች በተፈጥሮ ከራሳቸው ጥቅም ውጪ የሆነ ነገር አድርጉ ሲባሉ እኩል ነው ወይ ሞቲቬሽናቸው? ራሱ ስራ ላይ አንተ የምትጠቀምበት ነገር ላይ እና በቃ ግዴታ ስለሆነ የምታረገው ነገር ላይ እኩል ነው ወይ ፐርፎርም የምታረገው? ሜቢ ግን መጀመሪያ ያነሳነው ሀሳብ ስላለ ከሱ ጋር ግጭት እንዳይመስል ስለ አልቱሪዝም ስናወራ ተፈጥሮ ፍጥረቶች የራሳቸው የሆነ አልቱሪስቲክ ተፈጥሮ አላቸው የሚል ሀሳብ አንስተን ነበርን። እሱ ለተመልካቾች እንትን እንድታስታርቂው ነው ማለት ነው። የሚመስል ነው ያ ጀስት እና አንድ የሆነ ግለሰብ ቤተሰቦቹን ለመጠበቅ ሲል ሌላውን ያጠፋል። እሱ ደግሞ ለሌላው ደግሞ አጌነስት ነው የሚሆነው። ለቤተሰቡ ራሱን ሳክሪፋይስ ሊያደርግ ይችላል። እና ምንድነው ይሄ የሚያሳየው? ሰልፊሽ ኢንተረስትን ትተህ በገዛ ቤተሰብ ላይ ምናምን ግድ የለሽ ሆነክ ለመላው ማህበረሰብ ቁም ማለት ብለህ ልታስገድደው ያው ጭንቀት ነው የምትፈጥርበት። ልታስገድ ፈርቶ ሊያደርግ ይችላል። ግን ምን ያህል ፈንክሽናል ነው ሀሳቡ በራሱ። አሁን እኩልነት ምናምን ይባላል አይደል? ዲሞክራሲ ምናምን የሚባሉ ሀሳቦች አሉ። አይዲያል ናቸው፣ ሪያሊቲ ላይ አይደለም ቤዝ ያደረጉት። ሰው ልጅ በየትኛውም እንትን ማለት ያው እንደ አዘር ሪሊጅን ምናምን አሉ ሀሳቦች አሉ። ግን እኩል ነው ወይ? እኩል ሆኖ ኖሯል ወይ የሰው ልጅ? በየትኛው ሂስትሪ ነው የሰው ልጅ እኩል ሆኖ የኖረበትን እንትን የሚነግረን? የትኛውም ታሪክ እንትን ላይ እኩል ሆኖ ኖሮ አያውቅም። በጣም ዲፈረንስ አለው አኗኗሩ፣ ስታተሱ። እንደገና ይሄ መደብ ምናምን የሚባለው ነገር ከዛ በኋላ ነው የመጣው። ኢቨን የሆነ ጉዳይ ላይ እንትን የማድረግ ፐርፎርም የማድረግ አቅሙ
ኮንትሪቢሽኑ ምናምን ይለያያል፣ ከሰው ሰው ይለያያል። ስለዚህ ይሄ ጉዳይ እንደ ማህበረሰብ ደግሞ አንድ አርጎ እንትን የሚያረገን ሊያስማማን የሚችል ወይ የሚያኖረን ጽንሰ ሀሳብ ስለሚያስፈልግ እንደዚህ እኩልነት፣ ዲሞክራሲ ምናምን የሚባሉ ሀሳቦች ፎርም ይደረጋሉ ማለት ነው። ነገር ግን የድሮ ማህበረሰብ የተወሰነ ስለነበረ በዛ መሀል ግን የሆነ ሃይራርኪ ነበረ ነው። ዞሮ ዞሮ የሆነ ሃይራርኪ አለ፣ የበላይ የሚሆን አለ፣ ከዛ ደግሞ ከታች ፐርፎርም የሚያደርግ እንትን። ያው ይሄ ሂስትሪው የሚያሳየን ያንን ነው። አንፈልጎ አይደል? ግን ሪያሊቲው ነው። ስለዚህ ሪያሊቲው ላይ ቤዝ አድርገን እንዴት እናስተካክል ነው፣ እንዴት እንግራው ነው። የሰው ልጅ ይሄ ማያልቅ ፍላጎት አይደል ያለው፣ ገደብ የሌለው ፍላጎትን የሚገራበት መንገድ እንዴት እንግራው ወደሚለው ነው እንጂ ሪያሊቲውን እንዲናይ አድርጎ አይ ነው የሰው ልጅ በፍጹም ሰልፊሽ ሊሆን አይገባም የሚል ሀሳብ ይዘግ የሰው ልጅ እንዲኖር በዛ መንገድ ካስገደድከው አሁን ለምሳሌ አንድ ግለሰብ ራሱን ለመጥቀም ብሎ የሆነ ቢዝነስ ያስባል አይደለ? ቢዝነስ ሲከፍት ግን ብቻውን አይጠቀምም። ለቢዝነሱ የሚያስፈልገውን ገንዘብ የሚበደርበት ቦታ ይኖራል። ስለዚህ አንድ የሆነ ትራንዛክሽን ኖረው ማለት ነው። ከዛ ሰራተኞች ይቀጥራል፣ ለሰራተኞቹ የሚከፍለው አለ። ስለዚህ የስራ እድል ፈጠረ። ከዛ ደግሞ ይሸጠዋል ፕሮዳክቱን። ሲሸጠው ደግሞ በማህበረሰቡ ያንን ፕሮዳክት የሚጠቀሙ እንትኖችን ተጠቃሚዎች ኖሩ ማለት ነው። ሰውየው ራሱ ወዳድ ነው፣ ከራሱ ኢንተረስት ተነስቶ ነው ያደረገው አይደል? ግን በዛ ውስጥ ሌሎች ተጠቅመዋል። ግን ዋቲፍ አይ ማህበረሰቡ ዳቦ ቤት ከሆነው ዳቦ ስለሚያስፈልገው ስራ ብላ አስገደድከው ያንን ሰው። እሱ አይፈልግም፣ ግዴታ ስለሆነበት በቃ ስራ ካልከው። ለምሳሌ በራሱ ኢንተረስት ከሆነ አንድ 50 ዳቦ ማምረት የሚችል ሰው ስንት ሊያመርት ይችላል? 10 ሊያደርገው ይችላል። ምክንያቱም እዚህ ጋር ምንም ያገኘው እንትን የለውም። አሁን ቅድም ያል ቱሪዝም ራሱ ምናልባት አይዲያል ነው ምናምን አይምሯችን ራሱ የምናረጋቸው ነገሮች የሆነ ሪዋርድ ሲስተም አለ እንትን ያረጋል። ላረግነው ነገር የሆነ ነገር ይሸልመናል። ስለዚህ ያችን ፍለጋ በተደጋጋሚ ያን ድርጊት እናረጋለን። እዚህ ጋር ምንድነው እየተገደደ ያለው? ከዛ ውጪ ነው፣ ከራስ ሰልፊሽ ኢንተረስት ውጪ ሪዋርዱንም አትፈልግም ምንም፣ በቃ ግዴታ ስለሆነ ማድረግ ነገሩ ማለት ነው። እሱ በጣም ኢምፖሲብል የሆነ ነገር ነው። ላይክ ተፈጥሮን ለመግራት ያንን እንትኑን ለመግራት የተወሰነ ያህል ያስፈልጋል ወይ ከሆነ ከሱ ይልቅ ራሽናል የሚለው ነገር የተሻለ ነው ብዬ አስባለሁ። ምክንያታዊ ልክ መረዳት፣ ሪያሊቲውን መረዳት፣ ራስን መረዳት፣ ሌሎችን መረዳት፣ እዛ ላይ ተመስርተህ ድርጊቶችን ማድረግ ነው። ከዚህ በፊት ያንን ያነሳሁት ኢንዲቪጁዋሊዝም የሚባለው ሀሳብ በራሱ ሰይጣናዊ የተደረገበት ማለት መጥፎ ተደርጎ የታሰበበት የሆነ በቃ የሆነ ሀብት ወይ የሆነ ነገር ለራስክ ስታረግ እንደ መጥፎ ነበር የሚታሰበው ነው። ከዛ በኋላ ባለው ግኝት በለው ትልቅ ግኝት እኮ ነው አይደል? ከዛ በኋላ ባለው እንትን ግን እኔ ስለጠገብኩ እኔ ለመጥገብ አንተ መራብ ግዴታክ እንዳልሆነ ካወቅኩኝ ቀምቼክ እንዳልሆነ ያንን ነገር ማደርገው ሲገባክ እዚህ ጋር እንትኑ ያለው ስኬርሲቲው ያለው እዚህ ጋር እንደሆነ ሲገባኝ በብዙ ማሰላሰል ስጀምር ምን ማድረግ ጀምራለሁ? ራሴ ነፃ ሆኜ የራሴ የምፈልጋቸውን ነገሮች አደርጋለሁ ማለት ነው። ለእኔ የማደርገው ነገር አንተን ሊጎዳክ አይችልም። አንለስ አንተን መጥቼ የሆነ ነገር ይሄ ምክንያታዊ ካልሆንኩኝ አንተ ግለሰብ አይደለም የራስ ፍላጎት እንደሌለክ እያሰብኩ ከራሴ ፍላጎት ተነስቼ የፈለኩትን ነገር ማድረግ ከሆነ የዛኔ ምንድነው ራሽናል ኢጎይዝም ምናምን አይባልም ማለት ያ ምክንያታዊነት ማለት ያ ነው። ስለዚህ የሰው ልጆች ለራሳቸው ጥቅም ብለው የሚያደርጉት ነገር ኔጌቲቭ እንትን አይኖረውም። እንደውም የተሻለ ነው። እኩል ፐርፎርም ማያደርግ ማለት ኤቭሪ ፐርሰን እኩል ፐርፎርም ማያደርግም፣ እኩል ክሬቲቭ አይደለም፣ እኩል እንትኖችን ማምረት አይችልም ምናምን አይደለም። አንዱ የተሻለ ፐርፎርማንስ ይኖረዋል እዛ አካባቢ ላይ። ስለዚህ ራሱን ለመጥቀም በሚያደርገው ነገር አካባቢ ላይ ያሉ ሰዎች ይጠቅማቸዋል ማለት ነው።
አይ ያን ነገር ልክ አይደለም እንትን አትበል ለራስ ጥቅም ምንም አታርግ ብለህ ካስከው ግን እንደ ማህበረሰብ ተያይዞ እዛው በቃ ኢቭን የሆነ ረዳት ምናምን ከላይ ካልመጣልክ ባለው ማህበረሰቡ ይበልጥ ተጎጂ ነው ማለት ነው። ከሱ ጋር ተያይዞ ደግሞ የራሳቸውን ጥቅም ተመስርተው የሆኑ ነገሮችን አረጉ። ለምሳሌ በኢንዱስትሪ ሪቮሉሽን ጊዜ የተከሰቱ ነገሮች ነበሩ አይደል? ሰራተኛን መበዝበዝ ምናምን ትንሽ ካፒታሊዝም እሱም ትንሽ የተጋነነ እንትን አለው ከሰው ኔቸር ጋር። አሁን ሀሳቡ እንዴት ነው? አንድ ግለሰብ ለራሱ ጥቅም በሚያደርገው ነገር ማህበረሰቡን ይጠቅማል ነው። ስለዚህ ሰራተኞችን ይቀጥራል። እሱ ብቻ አይደለም እዛ አካባቢ ላይ የሆነ የኢንዱስትሪ ባለቤት ምናምን ሌሎችም ይኖራሉ። ስለዚህ የሚከፍላቸው ገንዘብ ምናልባት በጣም ዝቅተኛ የማይገባ ሊሆን ይችላል። አንድ እያለ ሁለት እያለ እና እንደዚህ ኢንዱስትሪ ሲስፋፋ በጣም ብዙ ኢንዱስትሪዎች ሲኖሩ ሌበሩ ራሱ ኮምፒት ላይክ ኢንዱስትሪው ኮምፒት ያደርጋል እርስ በርስ። ስለዚህ ሌበሩ ተፈላጊ ነው ማለት ነው። ልክ ከተቀጣሪው በላይ የኢንዱስትሪው ብዛት ሲሰፋ ሌበሩ ምርጫ ይኖረዋል ሀሳቡ። ስለዚህ እዚህ ጋር በጣም ዝቅተኛ እየከፈለ እንትን የሚለኝ ኢንዱስትሪ ላይ አልቆይም ማለት ነው። እዛኛው ጋር የመሄድ ፖሲቢሊቲ አለ ነው። ስለዚህ ላይክ ይሄ ኢንቪዚብል ሃንድ የሚለው ራሱ ገበያው ይመራዋል ነው። ፕሮዳክት ላይም እንደዚህ ነው። ብዙ አምራቾች በኖሩ ቁጥር ገበያው ላይ እጥረት አይኖርም ማለት ነው። እጥረት የለም ማለት ፕሮዳክቱ በጣም ሀይ የነበረ ፕሮዳክት ራሱ ፕራይሱ ዝቅ እያለ ይሄዳል ማለት ነው። ምክንያቱም መሸጥ ስላለበት ሌላ ኮምፒቲሽን ሲኖር ጥሩ ነው፣ አሪፍ ነው ነው ላይክ አሁን ላይ በእርግጥ የሲስተሙ በጣም አስጨናቂ ወደ ሆነ ያው እንትኑን በየጊዜው ያለው ለውጥ ዳይናሚክሱ ምናምን እሱን ትረዳዋለህ ያለ እንትን ነው። ሰው በጣም ስትረስ ውስጥ ነው ምናምን። በዛ ልክ ደግሞ የኢንዱስትሪ እንትኑ ፕሮዳክት ሌቭሉ ምናምን ገና ነው። ስፔሻሊ አሁን እኛ ሀገር ወደ አፍሪካ ስትመጣ ትልቁ እንትን ብዬ ማስበው እንደውም በቂ የሆነ ምርት ሳይኖር ገበያው በራሱ ራሱን እንዲመራ መጠበቅም ማይሆን ነው። ለዛ በዛ ውስጥ አሁን በዚህ ሂደት ውስጥ በዚህ ሲስተም ውስጥ በጣም የሚጎዱ እንትኖች ይኖራሉ። ለዛም የሆነ እንትን ያስፈልጋል ያው ጣልቃ ገብነቱ ምናምን ያው ነገር ግን ኔጌቲቭ ነገር ብቻ አይደለም ያለው ሀሳቡ ጽንሰ ሀሳቡ እንዲህ ነበረ። ከዛ የሰው ልጅ ጋር መጥቶ አፕላይ ሲደረግ እንዴት ነው ወርክአውት የሚያደርገው ከሰው ልጅ ተፈጥሮ አንጻር የሰው ልጅ እንዲህ ስግብግብ ባህሪውን እንትን ምንድነው ገደብ ያለፈ ፍላጎቱን ፉልፊል ለማድረግ ምን ያህል ርቀት ይሄዳል፣ ከዛ በኋላ እሱንስ በምን መንገድ ይገራ ምናምን የሚለው ነው እንጂ የሚያጠያይቀው ሰዎች ከራሳቸው ጥቅም ተነስተው የሚያደርጉት ነገር ኔጌቲቭ ኢምፓክት አለው ወደሚል ድምዳሜ አይወስደን። አይ ቲንክ ወደ አልቱሪዝሙንም ከዛ ውጭ ደግሞ ይሄ የኢንዲቪዥዋሊዝም ሀሳብም ሌሎችንም ሀሳቦች የምናይበት ደግሞ ሌላ መነጽር አለ ብዬ አስባለሁ። ይህም ሰዎች ማኒፑሌት ያደርጓቸዋል። አንቺም አንስተሽዋል። የተለያዩ እሳቤዎችን፣ ፍልስፍናዎችን፣ የህይወት ስርዓቶችን ማኒፑሌት ያደርጋሉ ለራሳቸው ጥቅም። ኢቨን አልቱሪዝም የሚባለው ሀሳብ ለሰዎች ለራሳቸው ጥቅም ወይ ለሶሻል ስታተስ ወይ በተዘዋዋሪ ለሚያገኙት የገንዘብ ጥቅም ወይ ለሌሎች ጉዳዮች ይጠቀሙታል። ምሳሌ ማንሳት እንችላለን። ለምሳሌ በዚህ ዘመን በጣም አልቱሪስቲክ የሆነ ካራክተር እንዳላቸው የሚነገሩ ይሄ ቻሪቲ ላይ በጎ አድራጎት ስራ ላይ የሚሳተፉ በጣም የተለያዩ ሰዎች አሉ እኛ ሀገር። ሶሻል ሚዲያ ላይ በጣም ብዙ ናቸው እና ያንን ካራክተር እንግዲህ የራሳቸው እውነታ ሊሆን ይችላል፣ እሱን ልንፈርድ ምናምን አይደለም። እና ካራክተራይዜሽን አላቸው የራሳቸው የሆነ ማለት ነው። ራሳቸውን ሳክሪፋይ እያደረጉ እንዳሉ ለሌሎችን ለማስደሰት ለሌሎች ለመኖር ኢቨን ለሌሎች መኖር የሚባልም ሀሳብ እኮ አለ እዚህ ሀገር። እና እነሱን ደግሞ በተወሰነ መልኩ እናንሳ። መጀመሪያ አካባቢ በትንሿ አንስተ ነው ነበረ ይሄ ከኢንቴንሽን ጋር በተያያዘ ማለት ነው። እና እሱን እንዴት እንደምታየው ደግሞ በተወሰነ መንገድ እናንሳ። ያ ሰዎች መልካም
ተግባር መልካም የምንለው ምንቆምበት ቦታ አለና እነሱን ስናይ ከሌሎች አንጻር ከራሳቸው አንጻር እያለን እናያለንና ብዙ ጊዜ እንዲህ ቻሪቲ ላይ በደንብ ኢንቮልቭ የሚያደርጉ ሰዎች በፍቃደኝነት ደስ ብሏቸው ብዙ ነገር የሚያደርጉ ሰዎች አሉ። ኢንቴንሽናቸው ይለያያል የሁሉ ነገር ግን አሁን እነዚህ ግለሰቦች ሪሊ ከራሳቸው ጥቅም ውጪ ነው ወይ ያንን ነገር የሚያደርጉት? ጥቅም ስል አሁን ከማቴሪያሊስቲክ ከሆነው ነገር ጋር ብቻ እንዲያያዝ አልፈልግም። ራንድ የምታነሳው እንትን አለ። ለምሳሌ እሷ ራስ ወዳድ ሲባል ሌሎችን አለመጥቀም ለራስ ብቻ ምናምን የሚመስል አይነት እንትን አለ። ራስ ወዳድ ማለት ራስ ወዳድ ስትሆን ቫልዩ አለ። ኤቭሪ ፐርሰን እያንዳንዱ ሰው ልክ እኔ ብለክ ማውራት ስትጀምር ስለ ራስክ መናገር ስትጀምር የሆነ ቫልዩ አለ ካንተ ልክ ነው አይደለም ምናምን የሚል እንትን ይኖርሃል የራስክ ማለት ነው። ሶ ከዛ አንጻር ነው ነገሮችን የምታረገው። ስለዚህ ኤቭሪ ኢንዲቪጁዋል የራሱ ቫልዩ ኖሮት እዛ ቫልዩ ላይ ተመስርቶ ምንም ነገር ሊያደርግ ይችላል። ለምሳሌ ለምትወደው ሰው ጥቅምን ትተህ የሆነ ነገር ማድረግ ለቤተሰብ የሆነ ነገር ማስቀደም ምናምን ሊሆን ይችላሉ። ግን ያ ነገር አልቱሪዝም አይደለም። ከራስ ቫልዩ ተነስተ የምታረገው ነገር ስለሆነ ማለት ነው። እነዚህም ሰዎች ጋር ስልመጣ ቫልዩ አላቸው የራሳቸው። አሁን ለምሳሌ የዛ ሰው ቫልዩ የሆነ እንትኖችን ሰብስቦ መርዳት ልክ ነው። ከኔ ጥቅም በላይ በቃ ማለት ዞሮ የራሱ ጥቅም ነው። ቫልዩ ማለት ለቫልዩ ነው በቃ እየከፈለ ያለው የሰውዬ። ምንም አይነት ቅድም እንዳለው አሁን የሆነ ሪዋርድ ሲስተም ባይኖረው ምንም ያገኘው ነገር ባይኖር ላይክ ሳቲስፋክሽንም ላይሆን ይችላል። ኤቭሪ ነገር ምንም የሚያገኘው ነገር ባይኖር ያንን ድርጊት ያደርገዋል ወይ? ይሄን ሁሉ ነገር አውጥተን ግለሰቡን ብቻ ካለምንም ኢሞሽን ካለምንም እንትን ብቻውን ነጥለን ብናቆመው ድርጊቱን ያደርጋል ወይ ብለን ስንጠይቅ እሱ ሌላ እንትን ነው የሚሆነው። ግን የራሱ ቫልዩ አለው። ቫልዩ የሚያደርገው ነገር ምንድን ነው የሚለው ይወስኗል። ሰው እነዚህ ግለሰቦች አሉ ማለት ቀጥታ ማቴሪያሊስቲክ የሆነውንም እንትን ወይ ደግሞ እንዳልነው ወይ ክብር ዝና ምናምን ፈልገው የሚያደርጉ ሰዎች አሉ። ከዛም ደግሞ የሆነ አይነት አንኮንሽስ ድራይቭ ይኖራቸዋል ብለን እኔ እንደዛ ነው ማስበው። ያው ከዛ ውጪ እንትኑም ሳይኮሎጂ ጋርም ስትሄድ ሳይንሱንም ስታይ ኒውሮ ሳይንሱንም ስታይ ምናምን የሰው ልጅ ከዛ ውጪ የቆመበትን እንትን አያብራራልህም። ሰልፍለስ መሆን ይችላል ወይ በተፈጥሮ? ከዛ ውጪ ሆኖ ነገሮችን አክት ማድረግ ይችላል ወይ ብለን ስናይ ይችላል ብዬ አላስብም። ሶ የራሱ የሆነ ቫልዩ ይኖረዋል፣ አንኮንሽስ ድራይቭ ይኖረዋል። ግን ልዩነቱ ያገለሰብ እንትን የሚያደርገው ምንድነው ቅድሚያ የሚሰጠው ቫልዩ የሚያደርገው ነገር ምንድነው የሚለው ይወስነዋል። ከዛ ደግሞ ስለዚህ በአልቱሪዝም ውስጥ የህሊና እርካታም አልቱሪዝም እንዳይሆን ያደርጋል። አዎ ላይክ እንደ የካንትን እንትኖች ካየነው ይሄ ግለሰብ አሁን ለምሳሌ እነ ቢኒያም ምናምን አንስተን ብናይ አሳዝነውት ሊሆን ይችላል አይደል? የሆነ ኢሞሽናል ሼር አድርጓቸው የሆነ ፔናቸውን ተሰምቶት ኃላፊነት ያው በቃ የሆነ እንትናቸው ስለተሰማው ያንን ያደርጋል። ወይ ደግሞ የሆነ ኢንቴንሽን ሀሳብ ይኖረዋል። ስለዚህ የቢኒያምን ተግባር አሁን ይዘን ሄደን ካንት ጋር ብናየው ብንወስደው ከሀዘኔታ ወይም የሆነ የኔነት ስሜት ተሰምቶት ምናምን ከሆነ ድርጊቱን የሚያደርገው አሁን ስናየው በቃ ራሱን ጎርቷል ለሌሎች ብሎ ራሱን እንዴት ምናምን ሁሉም ሰው ይደመማል እንዲህ ምናምን ሲያየው አይደል? ሶ ከምን አንጻር ነው ይሄን ድርጊት ያደረገው ብለን ስናይ ይሄ ኢሞሽናል የሆነ ኢንቮልቭመንት ካለው ነገሩ በቃ ሞራሊ ምንም አይነት እንትን የለውም ማለት ነው። ቫልዩ የለውም፣ ውድቅ ነው የሚደረገው። ያንን ነገር ማድረግ ያለበት የሚለው ማድረግ ስላለበት ዲዩቲው ስለሆነ ግዴታው ስለሆነ ነው የሚል። እንዲህ አይነት ነገሮችን ለማድረግ አሁን ለምሳሌ በአካባቢክ ላይ ያያቸውን ሰዎች በቃ ተጎድተዋል ብለህ የምታስባቸውን ሰዎች ሰብስበህ የሆነ ነገር አደረክላቸው ማለት ነው። ግን ግዴታ ፒኪ መሆን አለብህ። ትመርጣለህ። ሁሉንም መርዳት አትችልም። ትመርጣለህ። የምትመርጥበት ደግሞ የራስ የሆነ ኢንቴንሽን አለክ ማለት ነው። ስሜት አለ ወደዛ ድራይቭ የሚያደርግክ የሆነ አይነት ኢሞሽን የሆነ አይነት አንኮንሽስ ድራይቭ አለ ማለት ነው።
ከዛ ውጪ በሆነ መንገድ አሁን ቢኒያም ሁሉንም አዛውንቶች ለምን ያያቸውን ሁሉ ሰብስቦ ለምን አይከትም? ይችላል ወይ? ከዛ ውጪ መሆን ይችላል ወይ ስንል ይሄ በቃ ኢምፖሲብል የሆነ ነገር ነው። ሰዎች ድራይቭ የሚያደርጋቸው የሆነ አይነት ሰልፍ ኢንተረስት አለ፣ ፍላጎት አላቸው። ከዛ ያንን ነገር ያደርጉታል። ድርጊቱ ጥሩ ከሆነ ጥሩ ነው ትላለ፣ ያው መጥፎም ከሆነ መጥፎ ነው ትላለ። ግን ሰዎች ከሰልፍ ኢንተረስት ውጪ መሆን ይችላሉ ብዬ አላስብም። ኢቨን እንዲህ አይነት ነገሮች ላይ የሚሳተፉ ሰዎችም የሆነ አይነት የራሳቸው ሰልፍ ኢንተረስት አላቸው ብዬ ነው የማስበው። እንደውም ሞር እኔ አንዳንዴ እንትን እላለሁ ከሰዎች ጋር ሳወራ በጣም ሶፊስቲኬትድ የሆነ ሰልፊሽነስ ነው እንደውም በጣም የሆነ አለ አይደለ የብልህ ሊያረጋቸው የሚችላቸው ነገሮች ለርን ያረገ ሰው የምር ላይፍን የተረዳ ሰው ሊያረጋቸው የሚችላቸው ድርጊቶች ናቸው እነዚህ። ሰውን ለመርዳት የሆነ ነገር ለማድረግ ለሰዎች ፍቃደኛ ያልሆኑ ሰዎችስ ብለን ስናይ ምናልባት የሆነ ሲስተም ማኒፑሌት ማድረግ ምናምን ላይ ገና የሚቀራቸው ሊሆኑ ይችላሉ። ኢሚዲየት የሆነ ፍላጎታቸውን እንትን በማለት ሳቲስፋይድ በማድረግ በቃ እዛ ጋር የሚቆም ማለት ነው። የሰው ልጅ ደግሞ ከሆነ ጊዜ በኋላ በጣም የረጅም ጊዜ እንትን ኢቭን ለአንተ ሳይሆን ለፋሚሊክ ሰስቴን የሆነ እንትን ኢንቫይሮንመንት መፍጠር በቃ ዛሬ ተጠቅመክ ሳይሆን እዚህ ጋር ከዘጋኸው ያቆማል አይደለ? ለቀጣይ ላለው እንትንክ የምታስብ ከሆነ ከራስክ ኢንተረስት ተነስተክ የምታረጋቸው ነገሮች ከኮሚኒቲው ጋር ጥሩ አይነት ኢንቴግሬሽን ይኖርሃል አይደለ? የሆኑ ነገሮችን ልታረግ ትችላለህ። አንተን የማይጎዳክ የምታረገው ጥሩ የሆነ ነገር ማለት ነው። የምታረገው ግን ከራስ ጥቅም ነው የምትነሳው። አሁን ይሄ አንዲናያብል የሆነ ሪያሊቲ ነው። ግን ከዛ ውጪ ሰው ልጅ ቢሄቭ እንዲያረግ የሚጠይቅን የአልቱሪዝም እንትን የሞራል እሳቤ እሱን ነው እንትን ማለት የፈለኩት። ከዛ ውጪ የሰው ልጅ መሆን ይችላል ብዬ አላስብም። ያው ስለዚህ የእነሱንም ጉዳይ እንደዛ ነው ማየው ነው። አንዳንዴ ሊመስል ይችላል ከላይ ሲታይ ምናምን ልዩነቱ የሚፈጥረው የቫልዩ ጉዳይ ነው። ያ ሰው ቫልዩ የሚያደርገው ነገር ምንድን ነው? እኩል አንድ አይነት ሊሆን አይችልም ከኔ ጋር። እኔ አሁን ለምሳሌ እንትን ብለሽ የሆነ ቻሪቲ ክለብ ውስጥ ኢንቮልቭ ከማድረግና የሆነ ነገር ለራስሽ እንደዚህ ከማድረግ ብለ ስታስመርጠኝ መመርጠው ይኖራል። የኔ ይለያል፣ የሌላም ሰው ይለያል። ይሄ ቫሪያቲው በቃ ግዴታ ነው ያስፈልጋል። ያ ማለት ግን እንዲህ አይነት ነገሮች ላይ ማይሳተፉ ሰዎችን እንትን መጥፎ ያስብላቸው። በቃ የቫሉያቸው ጉዳይ ነው። ስለዚህ በሌላ ወይ ደግሞ ለምሳሌ የሆነ ኢንዱስትሪ ከፍተው ሌሎች እንዲጠቀሙ የሚያደርጉ እነሱም ከራሳቸው ኢንተረስት ተነስተው ነው ተጠቃሚዎች አሉ ማለት ነው። እዛ ውስጥ የግዴታ ይሄ እርዳታ ምናምን ላይ መሳተፍ አይደለም ሰዎችን መርዳት ማለት ያንን እንትን ተቀብሎ ያንን ሲስተም ተቀብሎ በዛ ሲስተም ውስጥ እንትን እያረጉ ለራስ ክብር ሰጥቶ ለራስ ፍላጎት ቦታ ሰጥቶ መኖር በራሱ ሌሎችን የመጥቀም እንትን አዝማሚያ ይኖረዋል ማለት ነው። አይ ቲንክ ስለ አልቱሪዝም ከዛ ውጭ ደግሞ አንቺም ከሱ ጋር በተቃራኒ ያሉ የሞራል እሳቤዎችን እና ሌሎች ፍልስፍናዊ ሀሳቦችና ጥያቄዎችን የምታይበትን መንገድ በተወሰነ መልኩ ያሳየ ቆይታ ይመስለኛል። በመጨረሻ ግን አንቺ በሄድሽባቸው መንገዶች በተለይ ፊሎሶፊካል የሆኑ እሳቤዎችን ከማዳበር አንጻር ጥያቄዎችን ከማዳበር አንጻር እና ሌሎች ደግሞ በሌሎች ኤክስፒሪየንሶች ውስጥ ራስሽን በደንብ እንድታይ ያደረጉሽን እውቀትም የሰጡሽን ሊሆን ይችላል፣ ጥያቄ ጨመሩልሽንም ሊሆን ይችላል 5 ወይ 10 መጽሐፎች ለተመልካቾቻችን 5-10 እያልኩ እንትን አረኩታ ልክ እንደ ቻሪቲ 5ም 10 እንትን ወዳለው ብዙ ጊዜ ይሄ ሪያሊስቲክ የሆነ እንትን የሚገልጡ ጽሁፎች ሞሪ ፋንታስቲክ ከሆነው ነገር ይልቅ ከሪያሊቲው ጋር ሊያጋፍጠኝ የሚችሉ እንትኖች ሞር እንትን ይሉኛልና አንደኛ በዚህ ጉዳይ ላይ ሰው ልጅ ስለ ልቦና በጣም በማሳየት ግልጥልጥ አድርጎ ጥግ ድረስ ማለት አክሰፕት ማድረግ ማንፈልጋቸውን ይበን ያሳየን ብዬ የዶስቶቭስኪ ስራዎች
መጥራት ብትቺ ስፔሲፊካሊ አንድ ያ አብዛኞቹ ስራዎቹ በጣም ዲፕ ናቸው። የሰው ልጅ ዲፕ ሳይኮሎጂካል የሆነ እንትን የሚያሳዩ ናቸው። ክራይም ኤንድ ፐኒሽመንት፣ የኖትስ ፍሮም አንደርግራውንድ አለ እና ዘ ብራዘር ካራማዞቭ 3 ስራዎች አሉ። የኒቼ ስራዎች በጣም ያው ትንሽ አሁን የእሱ ስራ ሲባል ምናምን እንትን ይባላል፣ ግን ሪል የሆነውን የሰው ልጅ ፍላጎት ምናምን ይገልጣል ብዬ ያስባለሁ እና የእሱ ስራዎች ይመቹኛል ማለት ነው። ቢዮንድ ጉድ ኤንድ ኢቪል አለ። ከዛ ደግሞ ዛራቱስትራ አለ። ያው ልብ ወለድ ነው እሱ። ከእሱ ስራ 2 ጠቀስኩኝ። እሺ ሌላ የካሙ ስራዎች አሉ። ላይፍ የምር ሪሊ ያው እንደነገርኩ ነው የላይፍን አብዘርዲቲ ያሳየን እንትን ነው በሚት ኦፍ ሲሲፈስ በሚለው ስራው። ከዛ ደግሞ ስትሬንጀር አለ። አሁን እነሱ ስራዎች ቢነበቡ እንዳልኩ ቅድም አሁን ሪያሊቲን አክሰፕት አድርጎ ከዚህ የተሻለውን መንገድ መምረጡ ይሻላል ከሚል እሳቤ አጋጣሚ ደግሞ የሶስቱም ሰዎች መጽሐፎች ገበያ ላይ በደንብ ይገኛሉ ኢትዮጵያ ውስጥ። አሁን ላይ በብዛት ጃፋር ምናምን ላይ በየቦታው ኢቭን መንገድ ላይም ይገኛሉ። ቴንክ ዩ። በቃ 10 የምራመር ሌላም ጨምሪ 10 ድረስ እንዲያሰብኩ እኮ አይመጣልኝም፣ ድንገት ነው። እሺ ስለዚህ ይበቃል ወይ 1-2 ጨምሪ፣ ዝም ብሎ አይምሮሽ ለሽው ያለም ካለ። ስለዚህ የአይን ራንድን አትላስ ሽራግድ ማለት እሱ ፖለቲካል የሆነውንም ኢኮኖሚካል ጉዳዮችንም ፊሎሶፊካል የሆነ ጉዳይም ሞራልም ስለ ፍቅር ምናምን ብዙ ነገር የምትዳስስበት መጽሐፏ ነው። እንትንም አለው ከፈለጉ ምንድነው ፊልምም አለው ማለት ነው። እሱንም ማየት ይቻላል። ዘ ፋውንቴን ሄድ አለ የእሷ ስራ። ሁሉንም አጋጣሚ እዚህ ኢትዮጵያ ያሉ ሰዎች ማግኘት ይችላሉ። አዲስ አበባ ውስጥ አስቸጋሪ እንትን አልጠቀስም ለማግኘት ብዙ እንትን አይደለም። ለሱም እናመሰግናለን። ለነበረን ቆይታ በጣም አመሰግናለሁ። እሺ በጣም አመሰግናለሁ። ጥሩ እንደተቀበልንሽ ተስፋ አደርጋለሁ። እንግዳ ተቀባይነት ላይ በጣም ነው ተንከባከባችሁ። አመሰግናለሁ በጣም። ሌሎች ሀሳቦች ደግሞ በተለይ ከስነ ጽሁፍ ጋር የተገናኙ ጉዳዮች ሊሆኑ ይችላሉ። ሌሎች ጉዳዮች ላይ እንደዚህ አለፍ እያልን ደግመን እንደምንገናኝ ደግሞ ተስፋ አደርጋለሁ። ቃል ግቢ። ቃል ገብቻለሁ። ተስፋ አደርጋለሁ። ሪከርደር ነው እንጂ በደንብ ቀዳልኝ። የነበርነው ከዮዲት አማኑኤል ጋር ነበረ። ጥሩ ሀሳብ እንዳገኛችሁበት ተስፋ እናደርጋለን። ቀጣይ ሳምንት ደግሞ ሌሎች ጉዳዮችን ሌሎች እንግዶችን ይዘን እንመለሳለን። ሀረግ ፖድካስትን ሰብስክራይብ አድርጉ። የዮዲትን ሀሳቦች ማየት ከፈለጋችሁ ሶሻል ሚዲያ ላይ በተለይ ፌስቡክ ላይ ልታገኟት ትችላላችሁ። እዚህ ሎወር ሰርድ ላይ ባለው ስሟ ማለት ነው። እዚህ ሎወር ሰርዱ ላይ ስምሽ በፌስቡክ ስምሽ እናደርገዋለን። በዛ ማግኘት ትችላላችሁ። ጽሁፎቿን እዛ ላይ ታገኛላችሁ። ከዛ ውጭ ባየራ ዲጂታል መጽሔት ደግሞ በቴሌግራም በተወሰኑ ጊዜያት ልዩነት በወራት ውስጥ አይ ቲንክ አይደል የሚለቀቅ ነው። በጣም ጥሩ በሆነ ግራፊካል ይዘት የሚሰራና ብዙም ልታነቡት፣ ልታውቁት፣ ልታስቡት፣ ልጠይቁት ለምትችሉት ነገር ግብአትም ይሆን ዲጂታል መጽሔት ነው። ሌሎችም ጎበዝ ልጆች ይጽፉበታል ከተለያየ አንግል ማለት ነው። እሱም ብታዩም ትጠቀማላችሁ ብዬ አስባለሁ። እሱ አልጋበዘቻችሁ ምን ይልጋል። በሌሎች ጽሁፎች ደግሞ በመጽሐፍም ደግሞ ሰፋ ባሉ ደግሞ ሀሳቦችም ደግሞ እንደምትመጣ ያኔም ደግሞ ደግመን እንደምንገናኝ ተስፋ አድርጋለሁ። እናመሰግናለን። እስከ ሳምንት መልካም ቸርን ሰንብት ነው ይባላል። እንርገም። እስከ ሳምንት ቸርን ሰንብት። ሳኩኛ ችግር